የዛሬ ቶፒካችን ጓደኝነትን ጓደኞቻችን ምንድነው በምን እንዴት ነው ጓደኛን የምንመርጠው እንዴት ነው ጓደኛ ምን ሆነው የሚል ነው። እኔ ጨርሻለሁ። ጓደኛ የለኝም። ጓደኛ መርጬ አይቼ በሬ ካራጁ ይውላል ስለሆኑብኝ በሬ ካራጁ ደግሞ ከመሆን ትቻለሁ። ጀስት ኦንሊ እኔ ራሴ ለእኔ ጓደኛ ነኝ። በቃ ከዛ ውጭ ሌላ ጓደኛ ምናምን ውሸት ነው። በዚህ ዘመን አይደለም። ዘመኑን አልወቅስም። ገብቶሻል? ሊሆን ይችላል። ዛትስ ናት ማይ ቢዝነስ። ጓደኛ ሌላ ሊሆን ይችላል። ቢዝነስ ስለማድረግ ከጓደኛዬ እሱ ሌላ ሰዓት ውስጥ ስለገባ እኔ እሱን ተከትዬ አልገባም። ግን ብዙ ጊዜ ምን አለ መሰለሽ፣ በጥቅም ላይ የተመሰረተ ጓደኝነት አይደለም። እንኳን ጓደኝነት ቤተሰብሽንም በጥቅም የመሰረትሽው ከሆነ ያ በሌለሽ ጊዜ ጥቅም በጠፋ ጊዜ ሁሉም ጥለውሽ ነው የሚሸሹት። በህይወታችን ደግሞ እስከዛሬ ብዙ ነገር አይተናልና እኔ ጓደኛ የሚለውን ነገር ቶታሊ አልቀበለውም። ለእኔ ጓደኛዬ ለእኔ ሁሉ ነገሬ እኔና እኔ ብቻ ነው። ቴንክ ዩ። እኔ ጓደኝነትን ቫሉዌት ማደርገው በምንድን ነው ላይክ ብሏል ወንድሜ። እኔ ራሱ ማለት ሄጄ በጣም ልቤ ከማዘኑ ከመውረዱ የተነሳ ጓደኝነት መምረጥን አቁሜያለሁ። ምክንያቱም በጣም ኢቫሉዌት ያደረግኳቸው የብዙ አመት ማለት በቃ ከብዙ አመት ያስቆጠርኳቸው ጓደኝነት ብዬ ያስኳቸው ነገሮች በጣም ፌል ሲያደርጉብኝ በወለድኩ ሰዓት ላይ በጣም ብዙዎች ጓደኞቼ ናቸው ብዬ ካልኳቸው በላይ ልክ ይህ ምንድን ነው የማላቃቸው ስትሬንጀሮች ማላቃቸው ሰዎች ጓደኛ በቃ ቀርበውኝ ከነሱ በላይ ሲሆኑልኝ አይቻለሁኝ። ግን ደግሞ በጓደኝነት ደግሞ ተስፋ እንዳልቆርጥ ደግሞ የባለቤቴ ጓደኞችን ደግሞ ሳያቸው ደግሞ ይሄ ነው ጓደኝነት እንድል አድርገውኛል። እና ጓደኝነት ምን አለ ለእኔ ቅድም አዜብ ብላው ነበረ ኢትስ ላይክ በቃ ምን እንትን ነው ሁሌ በቃ መስጠት ነው። አንድን ሰው ስንቀየር ያንን ሰው ማሰብ፣ የሆነ ነገር ስናገኝ ያንን ሰው ሰፖርት ማድረግ በቃ ይሄ የለም እኔ ብቻ ብለን የምንቀጥለው ህይወት አይደለም። እና ሌላኛው በደስታውም በሀዘኑም ጊዜ መገኘት ነው ለእኔ ጓደኝነት። ሳዝንም ስከፋም ጓደኛዬ አጠገቤ እንድትኖር ፈልጋለሁኝ፣ አብራኝ ሼር እንድታረገኝ ፈልጋለሁ። በቃ እኔ የለሁም ማለት እንዴት ነው የእናቴ ጓደኛ አለች በጣም እኔ እንጃ ኦልሞስት ወደ 40 ምናምን ዓመታቸው ነው ጓደኝነት ላይ እና የሆነ ነገር ሲጎልባቸው በቃ ኢቭን እናቴ እንኳን ባትኖር አልገባሽም ቤት ማስፈቀድ ራሱ አይጠበቅባትም። በዋቃ ገብታ የሆነ ነገር ለማስተካከል ማስፈቀድ ራሱ አይጠበቅባትም። ዲስ ማች ሪስፔክት የተሞላበት ጓደኝነትን አይቻለሁኝ። እኔ ደግሞ በጣም ብዙ አመታቶችን ደግሞ አስቆጥሬ ደግሞ ምንም ኢቫሉዌት ሳያረጉት ሲቀሩ አይና ልቤ ውርድ አለ ወረደ። በጣም አይቻቸው በብዙ ነገር ተውት። ሌላውን ኢቭን ወልጄ እንኳን 10 ምናምን ዓመት የሆነችው ጓደኛዬ አንድ ቀን አየችኝ። ከዛ በአራስነት ታይሜ ማንም ሰው አልነበረም። ባለቤቴ ከስራ ጋር በቃ ልክ ይሄ ምንድን ነው ስፔሻሊ ውጭ ያላችሁ ሰዎች ትረዱኛላችሁ። እናንተ እኔ ሀገር ውስጥ ሆኜ ነው ኢማጅን እናንተ ውጭ ሆናችሁ ብቻችሁን መታረስ፣ እኔ እዚህ ሀገር ውስጥ ሆኜ ብቻዬን ነበር ባለቤቴ ሲያርሰኝ የነበረውና ጓደኛዬ ብዬ በጣም ብዙ አመት አብሬያቸው ዋጋ የከፈልኩላቸው ሰዎች አልነበሩ። እና በቃ የዛ ሰዓት ነው በጣም ከተደረኩትኝ። ኢማጅን በገዛ ሀገራችሁ ላይ ያኔ የምትሉት ጓደኛ ዋጋ የከፈላችሁለት እሱ እኮ ጓደኛዬ ነው ብላችሁ በብዙ ነገር የተጨቃጨቃችሁለት ሰው ምንም ቫልዩ ሳይሰጠው ታዩታላችሁና በጣም ጓደኝነትን ቫልዩ ካልሰጠ ነው ጓደኛዬ ብለን ለመጥራት በጣም ከባድ ነው። እኔ በዛው ሰውን በጣም ለመቅረብ ጊዜ ፈጅብኛል። ስቀርብ ደግሞ ይሄ የሚሰስተው ፓርት የለም። በቃ ይሄ የእኔ ጓደኛ ነው። ሶ ዲፕ ኢንሳይድ ቅድም እዚህ ቤቴ እንኳን ስወስዳ በጣም ጊዜ ወስዶብኝ፣ እኔም እንደዛ ነኝ። ቤት እንኳን ለመውሰድ በጣም ጊዜ ፈጅቶብኝ ነው መወስዳቸው። ከዛ ግን ሲሄዱ በቃ ሌላ ታሪክ ነው ተፈጥሮ ማገኘው። በቃ ይሄ የሆነ ትንሽ የሆነ ቤቴ ውስጥ የሆነ ነገር የተቀየረ ከሆነ they seem like they are happy ግን
ኢንሳይድ ዳር ናት። በቃ ይሄ ውስጣቸው ደስተኛ አይደለም። እና ምንድን ነው እኔ ሞኝ ነኝ። ከዛ ልክ ገንዘብ ሲፈልጉ ምናምን አሉ እኮ የሆነ ነገር ሲሆን አሉ። ስለዚህ ቅድም እንደተባለው ነው ኢትስ ናት ኦንሊ የሆነ ይሄ ተቀባይ ብቻ መሆን የለብንም። ጓደኝነት ላይ ሰጪዎች መሆን አለብን። መስጠትን መልመድ አለብን እንጂ አለስ እንደዚህ ሁሌ ተቀባይ እንሁን ካልን አንደኛው ብቻ ሲሰጥ ይደክመዋል። ገንዘብ ብቻ አይደለም፣ ታይም፣ እውቀት። አንድ ሰው እኔ እዚህ ጋር እኮ መጥቼ እኮ ሳወራ ከእናንተ እውቀትን ሼር ላደርግ እኔ ደግሞ ያለኝን እውቀት ሼር ላደርግ ነው የምንገናኘው አይደለም። በጣም በቃ ፈልግ ይህን ሰዓት ምሳ ሰዓት ላይ ኢቭን እውነት ጌታ ምስክሬ ነው። ዛሬ ምሳ ሰዓት ቀጠሮ ነበረኝ፣ ግን ያው ጌታ ምስክሬ እግዚአብሔር ያውቃል ኖ ቻት በቃ እንትን አለኝ ላይቭ አለኝ እና ደስ የሚል ቶፒክ ነው የምናወራው። አልሄድም ከምሳ ሰዓት በኋላ ወይ ከ9 ሰዓት ምናምን በኋላ ከተመቸክ ደውልልኝ ምናምን ብዬ የዘጋሁትኝ። የሆነ በቃ ጌም የምታደርጉት ቦታ ላይ የእናንተን ፕሬዘንስ ፊል የምታደርጉበት ቦታ ላይ ስትገናኙ የሆነ ሚት የሚያደርግ ነገር አለ እና ለእኔ አሁን ይሄን ትንሹን ነው በሶሻል ሚዲያ ያለውን ነው። ኢን ሪል ላይፍ ደግሞ ፍሬንድሺፕ ሲሆን ደግሞ ምንድን ነው ኢቫሉዌት የሚደረገው መስጠት ብቻ ሳይሆን አንዳንድ ጊዜ እስቲ ሼር እንደራረግ። አንዱ ብቻ ተቀባይ ሲሆን ጥሩ አይደለም። ሌላ ሀሳብ ካለኝ ብሶቴኝ ነው በጣም ገባቸው የሆነ ውስጤ በጣም የሚቃጠልበት ፓርት ነው። እሺ ዲዲያ ይሰግናል። አይዞሽ ሌላ ሀሳብ ካለኝ አሁን በኋላ ላይ ኦኬ። እሺ ከኒሳ እንኳን ደህና መጣ። አሁን የተስተካከልክ ይመስለኛል። ትችላለህ አይደል? አዎ እችላለሁ። እንዴት ቆያችሁኝ? ሰላም ብያለሁ ሁላችሁንም። እግዚአብሔር ይመስገን አለን። አጭር ነገር ብቻ ልናገር ርዕሱ ላይ ግን ስፔሲፊክ ብትነግሪኝ ጓደኝነት ብሎ ምንድን ነው ያለው? ጓደኞቻችንን እንዴት እንምረጥ? ጓደኛ ስንይዝስ ለምንድን ነው? ለጥቅም ነው ወይስ ሰው ስለሚያስፈልገን ነው? ጓደኛ የሚያዘው ለምንድን ነው? እሺ ምርጫ በሚለው ማለት ነው እንግዲህ እንዴት እንያዝ ነው? ምርጫን ብቻ ሳይሆን ስንይዝ ስለሚጠቅሙን እንያዛቸው። ጥቅምን ብለን ነው የምንይዛቸው። ጓደኛ ምንድን ነው? እሺ እንግዲህ መጀመሪያ ላይ ጓደኝነት የሚለውን ተመሳሳይ የሆነ ግራውንድ ላይ መሆን አለብን ብዬ ስለማስብ ምንድነው ጓደኝነት የሚለውን ባጭሩ ለማየት ልሞክር። የመጀመሪያው የምንጋራው ማንነት ሲኖር ነው ጓደኝነት የሚባለው። ባልንጀርነት አሁን በመጽሐፍ ቅዱስ ራሱ ባልንጀርነት የሚባለው ሁሉም ሰውን አንቺም እዚህ ውስጥ ያለውም ማላቀውም የማቀውም ሁሉ ባልንጀራዬ ሊሆን ይችላል። ምንድነው የምጋራው ሰብአዊነት ስላለ ማለት ነው ሰው የሚባል ነገር። ኢትዮጵያውያን ደግሞ በልዩነት ከሌላው በተለየ ባልንጀሮች የሌላቸው እኔ ባልንጀራ የለም ሰው የማይታወቅ ሀገር ላይ ኢትዮጵያዊ ስታዩ እንዴ ባልንጀራዬ ነው ትላላችሁ። ምንድነው የሚያጋራን ኢትዮጵያዊነት ስላለ ማለት ነው። እንዲህ ያለን እያጠበብን ብንመጣ በመስሪያ ቤት ላይ የምንተዋወቃለን። የስራ ባልደረባዬ፣ የስራ ጓደኛዬ፣ የስራ ባልንጀራዬ እንላለን። በሄድንበት ሁሉ በትምህርት ቤት በምናምልክበት ቤተ እምነት ባልንጀራ እናበጃለን ማለት ነው። አሁን እየተነጋገርን ያለ ነው ከዚህ በተለየ ቀርቦን አብሮ የሚበላ የሚጠጣ በድክመታችን ጊዜ ከፍ የሚያደርገን የሚያነሳን በደስታችን ጊዜ አብሮ የሚካፈል እሱን ነው እያነሳን ያለ ነው እንጂ ጠቅላላ ዝም ብለን ያገኘነውን ሰላም የምንለውንም ሁሉ እያነሳን እንዳልሆነ ግልጥ ነው። ስለዚህ ይህንን ጓደኝነት መነሻችን ለመያዝ እንደዚህ ባልንጀርነት ለመጀመር ኮመን የሆነ መሰረታዊ የምንለው ማንነት ጋር የተገናኘ መገናኘት ያስፈልጋል ብዬ አስባለሁ። እንዴት ነው ቫልዩ የምንሰጠው ማለት ነው። ለምሳሌ እኔ በጣም ቦታ የሚሰጠው ስናገር የሚረዳኝ ከሆነ የሁላችንም ቫልዩ ይለያያል። እርሱ ባልንጀራዬ ነው ለኔ። ስለዚህ ምርጫ የማደርገው የኮሚኒኬሽኑን ጉዳይ ይሆናል ማለት ነው። አንዳንዱ ደግሞ ሃይማኖቱ ሊያስቀድም ይችላል ለባልንጀርነት። አንዳንድ ሰው
ስታተስንም መሰረት አድርገው የሚይዙ ጓደኝነት አሉ። እኔ አይ ሪስፔክት ማንም ሰው ምንም አይነት መሰረት አድርጎ ጓደኛውን ቢመርጥ ሪስፔክት አደርጋለሁ። መሆን ያለበት ብዬ የማስበው ግን የመጀመሪያው መረዳዳት መቻል ነው። በሐሳብ የመጀመሪያው መነሻው በሐሳብ ነው። እኔ ስናገር የምናገረው ምን እንደሆነ የሚረዳኝ ሰው ያስፈልጋል ማለት ነው። ካልተረዳኝ ምንም ጓደኛ ማድረጌ በኋላ እንደምንጣላ እርግጠኛ ነኝ ወይ እንደማንስማማ። በሐዘኔ የሚካፈለኝ በደስታዬ ጊዜ የሚካፈለኝ መሆን አለበት እና ቅድም እህቴም ስትናገር እንደነበረው መስጠት ብቻ ሳይሆን መቀበልም የሚችል መቀበል ብቻ ሳይሆን መስጠትም የሚችል መሆን አለበት። እንደዛ ነው መምረጥ ያለብኝ። ስለዚህ እንዴት እንምረጥ ከሆነ መጀመሪያ ላይ መሰረት ማድረግ ያለብን እኛ ቫልዩ የምንሰጠው ምንድን ነው የሚለውን በደንብ ማየት ነው እና ከመስመራችን እንዳያስወጣን መጠንቀቅ ያስፈልጋል። ክፉ ባልንጀርነት መልካሙን አመል ያጠፋዋል ብሏል እና መልካም ነገራችን እንዳያሳጣን መጠንቀቅ ያስፈልጋል። እኔ አሁን ቅድም ያነሳው ማነው ወጣ መሰለኝ ያነሳው ሀሳብ አለ። እንደዚህ አድርጌ ሞክሬ በቃ አሁን ምንም አይነት ጓደኛ የለኝም የሚል እንደዚህ አይነት ሀሳብና ብዙ ጊዜ የምንመለከተው የሰውን ነው እንጂ እኛ ምን እያደረግን እንደሆነ አናቅም። ጓደኝነቱ ለመፍረሱ ዋናው ምክንያት እኛ ልንሆን እንችላለን። ራሳችን ግን አንመዝንም። እኛ በጣም ሰልፊሽ ሆነን ያ ሰው በጣም ራቀኝ ምናምን ልንል እንችላለን፣ ሳይታወቀን ጥፋታችን ማለት ነው። የኛ ጥፋት ሆኖ በሰው የማላከክና እኔ ብዙ ጊዜ እንደሆነም ጓደኝነት ላይ ኮምፕሌን የሚያደርጉ ሰዎች ጥፋቱ መነሻው ራሳቸው ናቸውና እኔ መስጠት ያለብኝ ሰጥቻለሁ ወይ ብለን ቼክ ማድረግ አለብን ብዬ አስባለሁ። ይሄንን አድርገን ከሆነ መጀመሪያ መነሻ ላይ ነው ችግራችን። ባልንጀራ ስናበጅ ደፈስ ሞመንት ነው ምርጫችን ላይ ነው ችግሩ ብዬ ማስበው። ይሄንን ነው ኢቫሉዌት ማድረግ አለብን ብዬ ማስበው። እቺም ከተናገርኩ በቃኝ። በኋላ ሀሳብ መጨመር ካለብኝ ያነሳለሁ። እሺ፣ አመሰግናለሁ። ከንሳ ሳማሪታን እንዴት ነህ? እንኳን ደህና መጣ። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን አለን። እየተወያያችሁ ያላችሁት ስለ ወዳጅ ወይም ስለ ጓደኛ ይመስለኛል አይደል? አዎ ወንድሜ፣ አሁን ቅድም ሲናገር ያለው ጥሩ ነገር ነው። በዛ ላይ ጀስ ለመጨመር ያህል ነው እና አንድ የገጠመኝን ገጠመኝ ልንገራችሁ። በዚሁ አጋጣሚ ሊያስተምራችሁ ወይም ሊጠቅማችሁ ይችላል። አንድ ወቅት ለአንድ ልጅ ልጅቷን አውቃታለሁ። እናትየዋ ጓደኛዬ ነች። እኔ ደግሞ ዘመዴ ደግሞ አውቀዋለሁ። ልጁ ሰክሰስፉል ነው፣ የተማረ ነው። ሁለቱ አሜሪካና ካናዳ ነው የሚኖሩት እና ምን አልኩኝ፣ ዝም ብዬ ሳስበው እነዚህ ልጆች ሁለቱ ቢጣመሩ ጥሩ ሊሆን ይችላል የሚል የራሴ አስተሳሰብ ስለመጣልኝ ለምን ጓደኛ ሆነው ተያይተው ከተስማሙ ይጋባሉ የሚል እንትን መጣልኝና ለአንዱ ጓደኛዬ ነገርኩት። ከሌና ከሌ ምን ይመስልሃል እንደው እንትን ቢሆኑና የእናትየዋ ስልክ ረጅም ዓመት ስለተለያየን እስኪ ፈልጋትና ደውዬ ነበር። ስልኳን ቀይራ ነው መሰለኝ አላገኘዋትም እና እስኪ ስልኳን ስጠኝ ምናምን አልኩት። ከዛ እውነቴን ነው የምላቸው እኔ ራሴ ደነገጥኩ። ምክንያቱም ጠፋ። ከዛ ኦኬ እሺ ምናምን አለ፣ ጠፋ። ከዛ ስደውልለት ብሎክ አድርጎኝ ነው መሰለኝ ስደውል ወዲያው ወደ እንትን የሆነ በቃ እንደ ብሎክ እንዳረገ፣ ከዛ እኔ ሰርች ሳረግ ብሎክ እንዳረገኝ ታዋወቅኩ ማለት ነው። በጣም ማቀው በጣም ደነገጥኩ። ምን ሆኑ ነው? አስቀየምኩት እንዴ? ወይስ የማይሆን ነገር ይሄ ነገር ጥሩ አይደለም እንዴ? ምንድን ነው? የኔ ግራ ገባኝና ለአንድ ወዳጄ ነገርኩት። እዛ ከተማ እሱ ያለበት ከተማ የሚኖር ወዳጄ አገኘሁትና እንደዚህ ብዬው ከዛ እንደዚህ ሆነ ስለው፣ ወይዳ አንተ እኮ በጣም ጅል ሞኝ ነህ እኮ አንተ እኮ የዋህ ነህ፣ አንተ በቅንነት ነው ያሰብከው። ግን አለ የእሱ ልጅ ከእሷ ጋር በጣም ይወዳደራሉ እና
የሆነ ጠብ አለ እንደ ቅናት ምናምን ጠብ ስላለ አሁን እሱ ተናዶ ነው አንተ እሷን ወደ ተሻለ ነገር ልትወስዳት አይነት ስላየ ያን ነገር እንትን ተናዶ ነው ምናምን ሲል በጣም ደነገጥኩ። እንዴ እንደዚህም አለ እንዴ በቃ አልኩኝ። በጣም ነው የግራ ይገባኝና ምን ለማለት ነው። ከዛ ያ ነገር አስቡት። እኔ አሁን በዛ መሀል እሱ እንደዛ ሲያደርግ ይሄ እኔ ዘመድ ደግሞ ሌላ ልጅ አገባ፣ ሌላ ሰው አገባ ማለት ነው። አያችሁ። እና አንዳንድ ጊዜ የምትነግሩትን ነገር ለማን ወዳጅ ነው ብላችሁ የምትነግሩት ሰው ምን እንደሆነ አታውቁ። ተመልከቱ እንግዲህ ይሄ ሰውዬ ምን አይነት ክፋትና ለሱ ልጅ እኮ እግዚአብሔር ያለላት የተሻለ እኮ ነገር እኮ አለ። ግን እሱ የተሻለ እኔ ደግሞ ነግሬዋለሁ። ልጁ ጥሩ ነው፣ እንደዚህ ነው፣ ጥሩ ስራ አለው፣ ይሄን ደግሞ ጥሩ ደሞዝ አለው፣ ጥሩ ጨዋ ልጅ ነው፣ እኔ የማውቀው ነው፣ ዘመዴ ነው፣ እንደዚህ ነው፣ አስተዳደጉን አውቃለሁ ብዬ ብዙ ነገር ስለነገርኩት ረረረረ ከልጄ አልፎ ለሌላ ሊያሳልፍ ነው ብሎ ነው እንግዲህ ነገሩን እንትን ያደርገው። እና አንዳንድ ጊዜ እኔ አሁን እሱ ወዳጅ ነው እንደዚህም አስቤም አይደለም፣ በቅንነት በቃ ማቀው ሰው ነው እንደዛ ብዬ ነው የነገርኩት። እና እንደዚህ አይነት ነገር እንዳለ ምናምን አላውቅም። እና አንዳንዴ ለማን ምን እንደምንነግር ከመን አሁን እኔ ብዙ ነው ያስተማርኛ። በቃ ለማን ገና የሆነ ነገር ልናገር ስፈልግ እንኳን ማን ነው ምንድን ነው በቃ አጠናለሁ። የምነግረው ነገር ይሄ ሰውዬ ይሸከመዋል፣ ይችለዋል፣ ምንድን ነው የሚለውም በቃ ከዚህ በኋላ እንደዚህ ተነስቼ አንድ ነገር ዝም ብዬ እንደማልናገር በቃ ወሰንኩ ማለት ነው። እና ጀስት ያንን እንደ ትምህርት ከጠቀማችሁ ለማለት ነው። ታንኪዩ። በጣም አመሰግናለሁ። እሺ ሳማሪታን ቴንኪዩ። ብርሃኔ ወደ አንተ ልመለስ እስኪ። አሌክስ አትገባም? አሌክስ ግባ። ብርሃን ካለ ቀጥል። ብርሃን አይሰማም? አለሁ። አሁን ይሰማል። እሺ እሺ። የጓደኝነትን የቃሉን አመጣጥ የነገረንን ሰው ማመስገን እፈልጋለሁ። የጓዳ ሰው ነው የሚለውን እያነበብኩኝ ነበረ። እውነትም የጓዳ ሰው ጓዳ ከሚል የመጣ ቃል እንደሆነ አውቄያለሁ። በጣም ደስ ብሎኛል። በዛም አስታክኬ ፍሬንድስ የሚለው የእንግሊዝኛስ ቃል ምንድን ነው ብዬ ያነበብኩ ታብታብ እየተቆራረጠ ነው። ፕሊዝ ታብታብ ይቆራረጣል ትንሽ። የቃሉም ትርጉም መውደድ ወይም ፍቅር ከሚል ቃል የመጣ ነው ለካ። እሱም የቃሉ አመጣጥ ከጥንት እንግሊዝኛ ቃል ነው። ፍሬንድ ከሚል ወይም በቀጥታ ሲተረጎም ፍቅር ላቪንግ ማለት ነው ይላል። እንግዲህ ጓደኝነት ለምን ያስፈልጋል የሚለው በጣም አስፈላጊ ነገር ነው። በጣም አስፈላጊ ነገር ነው። ሰዎች በስሜታቸውን የሚያጋሩት ሰው ይፈልጋል፣ ሀዘናቸውን፣ ደስታቸውን። ያ ደግሞ እጅግ በጣም ጠቃሚ ነው። እንግዲህ እውነተኛ አንዳንዴ ፋይናንሻሊ ሊሆን ይችላል፣ በስሜት ደረጃ ድጋፍ እንፈልጋለን። ሁሉም ሰው ሙሉ ሰው የለም እና ስለዚህ ጓደኛ ያስፈልገዋል። ፍርሃቱን፣ ሀዘኑን፣ ደስታውን የሚያጋራውና ኢቭን አንዳንድ ኤክስፒሪየንሶችን ሼር የሚያደርገው ስኬቱን፣ ውድቀቱን ሼር የሚያደርግለት ሰው ያስፈልጋል። ልምዶችን የሚያገኝበት ሰው ይፈልጋል። ሰው ጓደኛ ይፈልጋል። አንድን ሰውን አፕሪሺዬሽን ይፈልጋል፣ መበረታታት ይፈልጋል። እና ከነዚህ እና ከመሰል ነገሮች አንጻር ጓደኛ በጣም አስፈላጊ ነው። ኢቭን የሆነ ጥናት እያየሁ ነበረ። ጥሩ ጓደኛ ያላቸው ሰዎች በእድሜ ራሱ በጤናና በእድሜ በጣም የተሻለ ጤናና የተሻለ እድሜ እንዳላቸው፣ ረጅም እድሜ የተሻለ ጤና እንዳላቸው የሚያሳይ ጥናትም እያየሁኝ ነበረ። እና ጓደኛ እጅግ በጣም አስፈላጊ ነው። እና ጓደኛን ግን እንዴት እናገኛለን የሚለውን ብዙ በቃ ልክ ተሰርቶ የተቀመጠ እውነተኛ ጓደኛ፣ ጥሩ ጓደኛ ነው የምንፈልገው። እና አክቹዋሊ ጓደኝነት ይፈጠራል፣ ይሰራል እንጂ እኛ ራሳችን እንሰራዋለን፣ እንፈጥራለን እንጂ ተስተካክሎ የተቀመጠ ነገር አናገኝም። ምክንያቱም የሰው ልጅ ተፈጥሮ ቤዚካሊ ብዙዎች ሰዎች ሰልፊሽ ናቸው። የሆነ የራሳቸውን ጥቅም ይፈልጋሉ፣ ራሳቸውን ፕሮቴክት ማድረግ ይፈልጋሉ። ከዛ አንጻር ማንም ተስተካክሎ ተሰርቶ ሊቀርበን አይችልም። ስለዚህ እኛንን በአብሮነታችን ጊዜ ቢልድ የምናደርገው ቤዚካሊ አሉ። አንድ የሚያደርገን ነገር መጀመሪያ መፈለግ አለብን። ሰዎች ከተለያየ ጽንፍ ሆነው መጥተው ጓደኝነትን ልገንባ ማለት አይችሉም። አትሊስት በእምነታቸው በአንዳንድ በኢንተርኔት ተመሳሳይ ሰዎች ሊሆኑ ይገባል።
ከዛ በኋላ ግን ይሄ እውነተኛ ጓደኝነትን ራሳችንን ቢልድ የምናደርገው የምንገነባው ከጊዜ በኋላ ለአንድ ሰው እኔ ኦፕን ሆኜ አንዳንድ ነገሮችን ማልነግረው ከሆነ ለምንድን ነው ኦፕን ሆኖ ለኔ የሚነግረኝ? አንድ ሰው እኔ ስፖንታኔስ ሆኜ እንደ እውነተኛ ጓደኛ ፈላጊ ስፖንታኔስ ሆኜ ያለምንም ኢንቴንሽን የሆነ ነገር ማላረግለት ከሆነ አንዳንዴም ሰውነቱን ረስቼ የግድ የሆነ ነገር ስላደረግኩለት ብቻ እሱም እንደዛ እንዲያደርግልኝ ኤክስፔክት ማድረግ ከሆነ እና ያ ነገር ባያደርግልኝ ብሬክ ነው ማድረገው፣ ውስጤ ይጎዳል። እንደዛ መሆን የለበትም። ስፖንታኔስ ሆነን በአድራጎታችን መቀጠል አለብን። የዛኔ እምነቱን መተማመኑ እየተገነባ ይመጣል። አብሮነቱ እያደገ ውህደት ውስጥ የሚገነባ ነገር ነው። እውነተኛ ጓደኝነት በደንብ አለ። ግን ያንን ነገር ለመገንባት ያንን ነገር ለማሳደግ እኛ ዋጋ መክፈል መቻል አለብን። የሰውን ልጅ ባህሪ ጠንቅቀን መረዳት መቻል አለብን። የሰው ልጅ ባህሪ በጣም 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 የተለያየ ነው። የሰው ልጅ ባህሪ ሞሮ በሰልፍሽነትና ገነባ ነው ብዙ ጊዜ። ስለዚህ እኛ ረጅም ጊዜ ዋጋ መክፈል መቻል አለብን ጓደኝነትን ለመገንባት። አንዳንዴ ምን ይደረጋል? አሁን ብዙ ጊዜ የምናየው አንዳንድ ሰዎች ካላቸው ነገር ከተረፋቸው ነገር የሆነ ነገር ያደርጋሉ። ያ አይደለም ፍሬንድሺፕ። የሆነ ካለህ ነገር ለሳምበዲ ማድረግ ጊዜን ከተረፈ ሰዓት ጊዜን መስጠት አይደለም። አሁን እንደምናየው ጊዜ በጣም አስቸጋሪ ነው። ስራዎች ይወጥራሉ፣ ፋሚሊ ይወጥራል፣ ኢቨን የቦታ ይወጥራል። እኔ ያረኩት ነገር እኔ ምናልባት ያንን ነገር አፎርድ ብላ አርጌው ሊሆን ይችላል። ግን ሳምበዲ ከዛኛ ወገንስ ኤክስፔክት የምናደርገው ነገር ለምን አልሆነም? ለምን አልሆነም? እኔ አሁን አንድ ፍሬንድ ነበረኝ እና ያ ጓደኛዬ እኔ ትምህርት ቤት ዩኒቨርሲቲ እያለሁኝ ልጅ ይወልዳል። እኔ ያለሁት ሌላ ቦታ ነው። አትሊስት በስልክ ተገናኝተናል። እኔ አፎርድ እሱ ያለበት ቦታ ከፍዬ እዛ ሄጄ ልጠይቀው አልችልም። ኢቨን እዚህ ቢሆን እንኳን በሰዓቱ የሆነ ነገር ገዝቼ እንኳን መሄድ አልችልም። ላይክ ጓደኝነታችን ልጠይቀው እችላለሁ እዚህ ቢሆን። ግን በጣም ነው ኦፌንድ የሆነው። በቃ በጣም ነው ኦፌንድ የሆነው እና እንዴት ነው በቃ ያልተረዳኝ ምናምን ብዬ እኔ አንግሬ ሆኜ ልዘጋው አልፈለኩም። እኔ እሱ ኦፌንድ እንደሆነ እንደተናደደ ቢገባኝም በተደጋጋሚ እየደወልኩ ጠይቀው ነበረ ምናምን እና አንድ ወር እረፍት ነበረኝ። አትሊስት እንዴት በአንድ ወር እረፍት ጊዜ እንኳን አልመጣህም ሲለኝ እኔ ምንድነው እንደ ፍሬንድ ስለምቆጥረው ማለት ነው። እኔ አልደበኩም። አይ ከዚህ እዛ ከፍዬ የምሄድበት ትራንስፖርት ገንዘብ አልነበረኝም። ስለዚህ ይሄን ደግሞ የምታውቀው ይመስለኛል። ካላወቀውም እሺ በቃ አሁን አውቀው እነግርሃለሁ። ያለህበት ቦታ ሩቅ ነው በጣም። ከዚህ እዛ ትራንስፖርት አድርጌ መሄድ አልችልም፣ ከፍዬ መሄድ አልችልም። የምታውቀው ነው፣ ተማሪ ነኝ። ስለዚህ ለዛ ነው። እንዴት አትሊስት እኔን አትጠይቀኝም ወይ? ምን ማለት ነው? እኔ አንተ ጋር እኔ እንዴት ነው እኔ አንተ ጋር ለመምጣት ገንዘብ ስለሌለኝ የቲኬት ቁርጥልኝ ብዬ ልጠይቀው? ሲጀመርም አይመጣልኝም። ስለዚህ ምን ለማለት ነው? እውነተኛ ጓደኝነት አንዱ የአንዱን የመሸካከም ባህሪ ሊኖር ይገባል። ስህተቶችን የመቀበል ይቅር የማለት ጉዳይ ይገባልና የሚገነባ ነገር ነው። ስለዚህ አሁን ለምሳሌ ሲስተር ቅድም ባነሳቸው ዲስ ማች ጊዜ ኖሮን እንደዚህ አሳልፈን እኔ ወልጄ ግን መታ አልጠየቀችኝም ብላለች። እና እኔ እንደ ፍሬንድ ሳስበው እሷም አድርጋው ሊሆን ይችላል አላውቅም። ክሊርሊ ደውላ ነው መጠየቅ ያለብሽ። እኔ እንደዚህ ኤክስፔክት አድርጌ ነበር፣ ምን ሆነሽ ነው? ምክንያቱም በዛ ወገን የሚከሰቱትን ነገሮች አናቅም እኮ በዛ ወገን የሚከሰተውን ነገር አናቅም። ስለዚህ ፍሬንድሊ ክሎዝ አድርጎ መጠየቅ ነው። ያኔ እኮ ከእሷ የምትለውን ነገር ትሰማለች። እሷም ተሰምቷት ሊሆን ይችላል። ኢቭን እንዴት አድርጌ ይቅርታ ልጠይቅ ብላም አስባም ሊሆን ይችላል። እና ነገሮችን መሸካከም፣ ክሊር ሆኖ መነጋገር፣ እራሳችን ቀድመን ኦፕን መሆን እና ካለምንም ጥቅም። አሁን ለምሳሌ እኔ ፍሬንድ አለኝ፣ አሁን ቤስት ፍሬንድ የምለው ማለት ነው። ብዙ ነገሩን የሚያደርገው ከሆነ ፖይንት አንጻር እንደሆነ ይገባኛል። ግን ያንን ነገር እሸከመዋለሁ። አትሊስት አንድ የሚያደርገን ነገር በዚህ ጋር ብርሃንዬ መናገር ላይ ዲዲያ የምፈልገው ሙሉ ጓደኝነት እኔም በጣም የረጅም 18 ዓመት ምናምን ጓደኛለች ከልጅነት ጀምሮ። ግን ሁሌ ፐርፌክት አይደለም፣ አይሆኑም ጓደኞችሽ። ያበሳጩሻል፣ ያሳዝኑሻል፣ ያስለቅሱሻል፣ ትተውሽ ይሄዳሉ። ግን ኦልዌይስ እህት ማለት ነው። ሪል ቤስት ፍሬንድ ስትኖርሽ ቀጥ እሺ። ዲዲያዬ አንድ ነገር ልናገር። ላይክ አሁን ያላ ከእንትን አንጻር ሁላችሁንም መጠየቅ የምፈልገው ነገር አንዳንዴ የምንላለው እኔ ራሱ ብርሃን ወጣ እስቲ የኔ ከሆነ
ብርሃን ወጣው ቢመለስ አሪፍ ነው። እሺ ቀጥይ። ኔትወርኩ እኮ ነው። ኔትወርኩ ኔትወርክ በጣም አስቸገረ። ይቆራረጣል። እኔ ይኸውላችሁ ከምን አንጻር ሁላችሁንም ነው መጠየቅ የምፈልገው፣ ምክንያቱም በጣም ግራ የገባኝ ቶፒክ ስለሆነ ላይክ ፍሬንድሺፕ። አሁን ለምሳሌ እንዳላችሁት ደውዬ ጠይቅ ያለው ከአንድም 3 ጓደኛ ኦልሞስት 18 ዓመት አንደኛዋን 14 ዓመት የቆየንን ከዛ በኋላ ባለቤቴ ነው። እሱ ደግሞ የ9 ዓመት ማለት ከ9 ዓመት ጓደኝነት ሆነን ከዛ 9 ዓመት የትዳር ህይወት ነው የኖር ነው እና እሱም የልጅነት ጓደኛዬ ነው። ሶስቱን ነው እኔ ህይወቴ ላይ ማውቀው ማለት ነው። ከዛ በኋላ ግቢ ዩኒቨርሲቲ ያለሁኝ ደግሞ ያለው ጓደኛ አንድ ወንድ ጓደኛ ነበረኝ። እሱም ኦልሞስት 6 ዓመት ምናምን አውቀዋለሁ። ከዛ አንድ ጓደኛ ነበረኝ ላይክ ጓደኝነቱን ወደ ሌላ ነገር መቀየር ሲፈልግ አይከታት። ግን ሁሉም ጋር ምን አይቻለሁኝ ኦልዌይስ ምንድነው ምክንያታቸው? የሆነ ምክንያት አለ። በቃ የአንቺ ፍሬንድሺፕ አንቺ ላይክ ለእኛ የምትሰጭን ነገር በዛ ብሎኝ ያውቃል አንዱ ጓደኛዬ። በቃ ኤቭሪቲንግ ላይ የምታደርጊው ነገር በዛ። እኔ ፍቅር ይበዛል ወይ ነው አንድ ልጠይቃችሁ የምፈልገው ነገር። ኦር ደግሞ ለአንድ ሰው ጠፋህ ወይ ምናምን ብሎ መጠየቅ ይበዛል ወይ? ምን ሆነሃል ብሎ እንደ ራስ የዛን ሰው ጉዳይ እንደ ራስ ይዞ ለዛ ሰው መጸለይ፣ ለዛ ሰው ዋጋ መክፈል፣ ለዛ ሰው እንደ ቤተሰብ ከጎን መቆም ላይክ ያሰለቻል የጓደኝነት መጠየቅ የምፈልገው። ምክንያቱም አንድ ምክንያት ተብሎ ከተሰጠኝ ውስጥ ነው መጠየቅ የምፈልገው። ሌላኛው ደግሞ ላይክ ያቺ በዛ ሳይድ ምን እንደሆነ አይታወቅም ተብሏል። ሶ በዛ ሳይድ ላይ ምን እንደሆነ ለማወቅ ስንጠይቅ ኦልዌይስ የሆነ ምክንያት አለ። አፍሬ ነው፣ እንደዚህ ሆኖ ነው፣ እንደዚህ ሆኖ ነው፣ ምክንያት አለ ሁል ጊዜ ማለት ነው። ከዛ ኦኬ እሺ ብለን ፎርጊቭ አድርገን ደግሞ ስንቀጥል ደግሞ ከዛ የሆነ ታይም ላይ አውት ኦፍ ብሎ ትንሽ ቤት ውስጥ እኔ ጋር የተቀየረ ላይፍ ካለ የኔና የአንቺ ላይፍ እኩል እየሄደ አይደለም። ሴት ነሽ? ተቆራረጠ? አይሰማም? አልተቆራረጠ። ተይው ቀጥይ። ተብተብ አድርጉ። እኔ ጥያቄ ነው የላችሁ እየነገርኳችሁ ነው። እዛ ሰው ጋር ያለውን ችግር ምንድን ነው ብዬ ስጠይቅ ከዛ ደን የሚመጣው ምላሽ ምንድን ነው? ኖ በቃ እንደዚህ እንደዚህ ተፈጠረ ምናምን ይሉና ከዛ ልክ ቤት ውስጥ እኔ ጋር ሲመጡ ከስንት ጊዜ ቆይተው ልኩ ሊመጡ ይችላሉ። ግን ይኸው እግዚአብሔር በሚያውቀው እንዴት ሆኜ እንዴት ደስ ብሎኝ ባለቤቴ ራሱ ይለኛል ጀስ በቃ ዲስ ማች ሰው እንትራት በይ ትጎጃሽ አልቅሽ የራሱ አውቃለሁ ላይክ ምን አርጋችሁ ነው እስከ ማለት ድረስ ማለት ነው። ሶ ምንድነው ምክንያት ብለን ደግሞ ስንጠይቅ ደግሞ የሆነ ነገር ቤት ውስጥ የተቀየረ ነገር ሲያዩ ታይጎ በቃ የሆነ ከዛ ስንጠይቃቸው አንቺ ፍጥነትሽ በጣም እየሄደ ነውና ሚት ልናረግ አልቻልንም ይላሉ። ኢማጂን ዴር ሊቪንግ 14 ዓመት ከኛ ጋር 14 ዓመት ከኛ ጋር ኖረው ላይክ ጓደኝነት ብለን እስከ ማለት እኔ እንጃ አላውቅም። እንደዚህ ያለችኝ ጓደኛዬ እሷ ሆስፒታል ተኝታ ትልቅ ነገር ሚስጥር ይዘን እሷ ሆስፒታል ተኝታ ያው ጌታ እንደዚህ ያደረኩ አይባልም። ሴራሚክ ላይ ተኝቼ ነው ያስታመምኳት ከቤተሰብ ደብቄ ማለት ነው። ደን እኔ አሁን ላይ ወልጄ ምን ሆነሽ ነው ወልጄ ያልመጣሽው? እሺ በቃ ወልጃለሁ ነይ ሰምተሻል፣ ባለቤቴ ነግሮሻል፣ ነይ ብያት ጠርቻት እቤት ባለቤቴ ራሱ በጣም አዝናለሽ በአንቺ ከሌሎቹ ብሎ ሲጠይቃት የእናንተና የእኔ ህይወት በጣም እየተራራቀ ነው። እሷ አግብታ ለመውለድ በቃች። እኔ ግን ጀስት እዛ ፓዝ ላይ ስላልሆንኩኝ በቃ ኮንፈርት አልተሰማኝም። ዩሲ ኢትስ 14 ዓመት ትላንትና የነበረ ጓደኝነት አይደለም። እና እሺ በቃ ማለት መናገር አቅቶኝ ኦኬ እሺ ብዬ አልቅሼ ዝም አልኩኝ። ላይክ ከዛ ደግሞ ሌላ ሰው ጋር ደግሞ ልንገራችሁ ላይክ ቁጭ ብለን እንደዚህ እያወራን ማለት ነው ኖ ይሄ ምንድነው የሆነ ምክንያት ይደረድሩና እኔ ምን አስባለሁ ባህሬ ነው አንድ ነገር ከራሴ ሳይዳ ፖዚቲቭ ነገር ብቻ ነው ማየት የምፈልገው። ሰው መጥላት ልቤ ውስጥ ጥላቻን ማስቀመጥ አልፈልግም። ምክንያቱም ልቤ የእግዚአብሔር ማደሪያ እስከሆነ ድረስ ጥላቻን ማስቀመጥ አልፈልግም። እኔ በራሴ እምነት ምንድነው እኔ መቅደሱ ነኝ። ስለዚህ ልቤ ላይ ጥላሸትን አስቀምጬ መቅደሱን ማበላሸት አልፈልግም። ሶ ልክ ይህንን ነገር ስጠይቅ ደግሞ ወይኔ በቃ ይበዛል ኢቭን ቆይሽ በቃ ጸልይላችኋለሁ ምናምን ብዬ ፒስ ሆነ ሰላም ተነጋግረን ከዛ በኋላ
ያ ነገር እንደራሴ አስጨንቆኝ ጠዋት ማታ ስደውል ውፍጭ ምናምን የሚል ሰው አለ። አስጨነቀን በቃ እዚህ ላይ ሰው ሀሳብ አንዴ እዚህ ጋር እንትን ልበላችሁ። ሰው እንደዚህ አይነት ጓደኝነት ላይ እኔ መናገር እችላለሁ ሲስተር? ያ I will answer for your question. No? አንዴ ኦኬ ጨርሺ። ላይክ ስትመልሱልኝ ግን ማለት ነው እኔ መናገር የምፈልገው ላይክ አማይ ፐርፌክት ምናምን ለማለት አይደለም። ማንም ሰው ማለት ኢቭን ቤተሰቦቼም ባለቤቴም አንድ ነገር ይላል፣ ሰስቼ የምሰጠው ነገር የለም። ነገርኳችሁ። ትላንትና ይሄንን ሚዲያ ይሄንን የቤዚን ፔጅ ሳቀው በቃ አይ ቫልዩት ከማውራው ከምሰማውም ነገር ቫልዩ አድርጌ የሆነ ፕሮግራም ካደረግኩት አውል በቃ በጣም አጣባቂ ነገር ካላጋጠመኝ በስተቀር ሌላ ፕሮግራም መያዝ አልፈልግም። በቃ የምጠቀምበት ነገር ስላለ ገባችኋል? ሶ ዲስ ማች ላቭ መስጠት ለሰው ለፍሬንድሺፕ ኦር ለምናውቀው ከትዳር አጋራችን ውጭ ላለ ሰው እንደ ራሳችን መቁጠር ሞኝነት ነው፣ ጥፋት ነው። ከዚህ ተመርኩዛቸው ብትመልሱልኝ ደስ ይለኛል። ያ ኮንፈርት ይነሳል ወይ? እኔ መልስልሻለሁ። የጠየቅሽው ጥያቄ በትክክል መልስልሻለሁ። እዚህ ቤት ግን በተራ ነው የምናወራው። እንትን እያልኩ ኦኬ ልቆም ወይስ ልቀጥል ወይስ አድርገህ ሀሳብን መልስ ለመስጠት ኖ መልስ አልሰጥም። እኔ ለሷ ልመልስ አይደለም የወጣሁት፣ ሀሳቤን ለመግለጽ ነው። በተራ ካልሽ እኔ ህግ ማክበር እወዳለሁ። ህግ ይከበር የሚል ደግሞ በጣም ያስማማኛል። ሀሳብ ላይ መናገር እችላለሁ፣ ግን ቆማለሁ for respect። እሺ አመሰግናለሁ። አሁን ቀጥል። እሺ ላይክ ብቻ በሩል የምናደርገው ነው፣ ሌሎችም ስላሉ አሁን ግን ቀጥል። እሺ ጋሌክሲ ቀጥል። ላውራ ወይስ ምንድን? እሺ ኦኬ። እቺ እህታችን የተናገረችው በጣም ቆንጆ ነው። በትክክል ታውቀዋለች፣ መልሱን ታውቀዋለች። ሰው ለማወቅ እንዲያውቅ ብላ ደግሞ የተናገረችው ነገር አለ። በሀሳብ ማለት ነው። ሀሳብ ብቻ ነው የሚያፈርሰው። ሰውን ሰው ማፍረስ አይችልም። በሀሳብ ከመጣ ግን ማፍረስ ይችላል። በስነ ስርዓትና በህግ ስጠብቅ ስቆይ እኔ እጠብቃለሁ። ባንቺ እኔ ምንድነው ማምነው መሰላችሁ? የኔ ሀሳብ ራሱ ላይገባችሁ ይችላል። ፍቅር አለ ብዬ አላምንም። ፍቅር የለም። ፍቅር አንድ ኢየሱስ ክርስቶስ ብቻና ብቻ ነው። በዓለም ላይ ምንድነው ያለው? መከባበር አለ፣ ቢዝነስ አለ፣ ማግኘት አለ፣ መስጠትና መቀበል አለ። ፍቅር የሚባለው አላምንም እኔ። ፍቅር ኢየሱስ ክርስቶስ ብቻና ብቻ ነው። እዚህ ጋር ግን መቀጠል የምፈልገው ቅድም ስለ ፍሬንድ ሲባል ነበር። ፍሬንድ ራሱ ሁለት አይነት ፍሬንድ አለ። ፍሬንድ ኢን ኒድ፣ ፍሬንድ ኢን ኢንድድ የሚባል ነገር አለ። እዚህ ጋር ደግሞ የሚመጣው ንቃት የሚባል አለ። ንቃት ማለት ንቃተ ህሊና የማወቅ ብቃት። ሰው ታነበዋለህ እኮ ሰው ይነበባል። ጋይስ ሰው ይነበባል። እስከ መቼ ነው ወዴት ነው የሚሄደው? ታነበዋለህ። ሉክ አይስ ከልቡ ፍቅር አለ ሲባል እኔ አንድ ሴት ወደድኳት ካልኩ እኮ ቆንጆ ስለሆነች ለኔ ትጠቅመኛለች፣ ለኔ ትረዳኛለች። ቆንጆ ማለት መልክ አይደለም። መልክ ፈራሽ ነው። ውስጥ ሀሳብ ግን ነዋሪ ነው። ፍሬንድ የሚባል አሁን ፍሬንድ ኢን ኢንድድ እስከ መጨረሻ ከወንድም አባት እናት ይባላል። አባት እናቱም የማይሆኑ አሉ። ዶንት ቢ ጀነራላይዝድ። እናት ነች፣ አባት ነው። ፍቅር ሲባል ግን ለምንድን ነው? ስታገቢ ለውጤት ነው፣ ትውልድ ለማስቀጠል ነው። ፍቅር ይሞታል ካልሽ ፍቅር አይሞትም። አለቀ፣ ሞቷል፣ አለቀ። እሱ ያኖረናል። የጓደኝነት አሁን ቶፒካችን ስለ ጓደኝነት ስለሆነ ጓደኝነት ላይ የምትለን ነገር ካለ ኦኬ። ጓደኛ ማለት መጀመሪያ አንቺ ጓደኛ የራስሽ መሆን አለብሽ። ሰው ራሱን መሆን አለበት። ራስሽን ከሆንሽ ለሁሉ ትሆኛለሽ ብዬ ነው የማስበው።
መጀመሪያ አንቺ ራስሽን መውደድ አለብሽ። ቁንጅና ለራስ ነው፣ ጽዳት ለራስ ነው። ራስን ካጸዳ ለሌላ ልትፈስ ትችላለህ፣ ለሌላ ትሆናለህ። ለራስሽ ካልሆንሽ አትሆኝም። አንቺ ውስጥሽ እምነት ከሌለሽ ማታምኚ ከሆነ ከመወዳደር ጋር ብቻ የምትጓዥ ከሆነ ለውድድር ብለሽ እንዳትቀርቢ። ያንቺ ሐሳብ ያንቺ ነው፣ የሌላ ሐሳብ የራሱ ነው። ግን በውስጥ ምን አለ መሰለሽ መከባበር፣ ክብር ከየት ነው? እኔ ከተናገርኩ ቆንጆ ለራሴ ነው፣ ላንቺ ብዬ አይደለም የምናገረው። ቆንጆ ነሽ ካልኩሽ እኮ እኔ ቆንጆ ስለሆንኩ ነው። ምን ይላል መሰለሽ አንድ ጽሑፍ ላይ ዶን ሚጓል ሩዝ አንድ ጸሐፊ nothing others do because of you ላንቺ ብሎ የሚናገር ማንም ሰው የለም፣ የውስጡን ነው የሚናገረው። nothing others do because of you what others say is a projection of his own reality የራሱን ውስጥ ይሰጥሻል። መጥፎ ከተናገርኩ በውስጡ ያለው ነው የሚሰጥሽ። ምን ይባላል በመጽሐፍ ቅዱስ ደግሞ ልቢ ምልአት መልሐስ ምልአት ልቢ አትዛረብ። አም ኤሪትሪያን ባይ ዘ ወይ መልሐስ ምልአት ልቢ አትዛረብ። በልብሽ ያለ ይሰጥሻል። ቆንጆ ካሰብሽ ቆንጆ ካደረግሽ በፊትሽ ይቆይሻል። ሁሉ ጊዜ you must have to think positive guys። ጓደኝነት ከተባለ ፍሬንድ ሲባል ፍሬ ማለት ውጤት ነው። ፍሬ ከሰራሽ ቆንጆ ፍሬ ታገኛለሽ። ኢንድ ማለት ደግሞ መጨረስ ነው። ፍሬንድ ኢን ኒድ ፍሬንድ ኢን ኢንድድ። አሁን ኢንድድ እኔ በዚህ ሐሳብ ላይ ብዙ መናገር እፈልጋለሁ ግን እንዳልይዛችሁ አመሰግናለሁ። ሰውላችሁ we love you guys። ግን የታችን አነጋገር ታቋለች። አንድ ጊዜ በትምህርት ቤት የማቀው ጥያቄ ጠየቅኩ ለአስተማሪ። ምን ብሎ መለሰልኝ? ታቋለህ አለኝ። መልሱን ታቋለህ አለኝ። ለምን ጠየቅ ሲለኝ እኔ አውቀዋለሁ ግን ሌሎች የማያውቁት ካሉ እንዲያውቁ ነው የጠየቅኩት ሲል you are wonderful girl go for head ነው ያለኝ። ገባሽ አባባሌ? thank you very much። thank you አዳርግሻለሁ። እሺ አመሰግናለሁ። ኤኒዌይስ I think ጥሩ ነገርም ነው እኮ ያለን። ኤኒዌይስ ቀጥይ ያዝዬ። Amasegnalo and Mr. Galaxy, I'm very grateful for the things you have spoken because there are so many knowledge that we need. እኔ ማው አግሪ ማረግበት ነገር ላይ አግሪ ያረኩ ነበረ ከታች። Then back to Yedidia. Am I right? Yedidia? Yeah, Yedidia. Okay, Yedidia የኔ ውድ በመጀመሪያ ደረጃ I'm sorry you have to go through this. I understand because የኔም ታናሽት ልክ እንዳንቺ ነበረች። አሁን የምናገረው ነገር ግን ስሜትሽን ለመጉዳት ሳይሆን ከፍቅር አንጻር ከጥያቄሽም አንጻር በክፍት በሆነ ልብ እና ፍላጎት ለመማር ስለጠየቅሽ ብቻ እንደ ታላቅ እህት ውዴ እነግርሻለሁ። እሺ ሶ ስሜትሽ እንዳይጎዳ። Okay, go ahead and close the door, please. Thank you. ይቅርታ። So, የዲዲያ የምታደርግላቸው ነገር በሙሉ በእውነት ከልብሽ እንደሆነ በመንፈስ ይረዳለሁ። I understand. ግን አንድ ነገር ልታውቂ የሚገባ ነገር አለ ውዴ። ፍቅር ራሱ ለከት አለው፣ ገደብ አለው የምንሰጠው። እንደምሰማሽ ከሆነ አንቺ ጥልቅ አፍቃሪ ነሽ፣ በጥልቁ ሰጪ ነሽ። በቃ ስትወጂም ከገደብ ያለፈነሽ፣ ስትሰጪም ከገደብ ያለፈነሽ። እንደገና ደግሞ ኤክስፔክቴሽን አለሽ። ኤክስፔክቴሽን እነዚህ ነገሮች በጣም ይጎዱሻል ውዴ። ሶ በጓደኝነት ደረጃ ሰውን ስናፈቅር አንደኛ ልክ ሊኖረው ይገባል፣ ገደብ ሊኖረው ይገባል። በእንግሊዘኛው ምን እንለዋለን? ባውንደሪዝ እንለዋለን። ኮንስታንትሊ የምትደውይላቸው ከሆነ ኮንስታንትሊ የት ናችሁ? ምንድናችሁ? ኧረ እንደው እኔ ጨንቆኝ እናንተ ቆይ ምንድነው እሷ ትደውሉልኝ። እንደዚህ ሰው በጣም ነው እንትን የሚሉት ሪጀክት የሚያደርጉት ውዴ፣ እንድትረጁ ፈልጋለሁ። ያ እውነት ነው፣ ልብሽ ቅን ነው። ነገር ግን ገደብ ማግበጀት አለብሽ። እንደዚህ በመጀመሪያ ደረጃ ከነሱ አንጻር ማለት ነው
መጽሐፍ ቅዱስ ሲናገር እውነተኛ ፍቅር ወይም ንጹህ ፍቅር ፍርሃትን ያስወጣል ወይም ያወጣል ይላል። ምን ለማለት ነው? እነሱ ከዛ አንጻር ተናግረውሻል። በቃ እንደው ያንቺ ነገር እንደው ብዝት ያለ ነገር ነው። በቃ የሆነ እንዲህ ጭቅጨቃ መስሏቸዋል። ምንድነው ችግርሽ አንቺ ውዴ? ችግር እንደ ችግር ልጠቁመው ሳይሆን ያላወቅሽው ፓርት ምንድነው? ገደብ ማበጀት አለብሽ ውዴ። በቃ ተደጋግመው እንድትደውላቸው የማይፈልጉት የራሳቸው ፕሮግራም አላቸው። ኢትስ ኖት ማስት በቃ በችግርሽ ጊዜ መድረስ አለባቸው። የስ ግን ደግሞ ካልቻሉ ኢትስ ኦኬ ጀስት ሊቭ ማሎን ታያቸው ውዴ። በቃ ገደብ አብጂ። እንደምሰማው ከሆነ እግዚአብሔርን የምትወጂ ቃሉንም የምትወጂ ሰው ነሽ። ሶ እንዲህ ለሻዚ ምሳሌ ላቋርጥሽ የኔ እናት። እሺ አንዴ ኢትስ ናት ይልሽ። አሁን ለምሳሌ በችግሮቼ ጊዜ ብቻ እኮ አይደለም፣ አንዳንድ ጊዜ ምን አይደለም እነሱ ቀርቶ እኔ ራሱ የሆነ ታይም ላይ እንደዚህ ነው ካሉኝ በጣም በእንደዚህ አይነት ጉዳይ በጣም አንደርስታንድ ማድረግ ሰው ነኝ። የሆነ ሰው የራሱ ላይፍ አለው፣ የሆነ ሞመንትን ከራሱ ጋር ሊሆን ይችላል ነው። እኔ እኮ ላይክ ችግራቸውን ነግረውኝ በቃ ላይክ ማልችለው ከሆነ የመጨረሻ አማራጬ ጸልይላችኋለሁ ነው። ላይክ የመጨረሻ አማራጬ ማለት ነው። እና በእርግጥ እንዳልሹ ትክክለኛው ነገር ኤክስፔክት ማደርገው ነገር አለ። እሱ which is ባለቤት የሚለኛል መጥፎ ባህሪ ነው። ኤክስፔክት ማደርገው ነገር አለ። ምክንያቱም በጣም ከትዳሪም አልፎ ለጓደኝነቴ በጣም ዴዲኬትድ ነኝ። የሆነ ነገር ሆንኩኝ ካሉኝ I'll be there whatever it is ማለት ነው። ግን እንደዚህ ምን ሰስተው ከሆነ ማለት ፍቅርን እዚሁ ጋር እንድትመልስ ፍቅርን ምን ሰስተው ከሆነ እየሰሰትን እያስመሰልን የምንኖረው ከሆነ what is the meaning of friendship? አያስፈልግም ማለት ኖርማል መተዋወቅ። አሁን ለምሳሌ እዚህ ቦታ ጋር ማቃችሁ ሰዎች አላችሁ አይደለ? ከዛ ደን የሆነ ነገር ስፖስት ታየሽኝ ኦ ኮንግራ ምናምን ትይኛለሽ ኦር ሰምቲንግ የሆነ ነገር አወራለሁ እዚህ ጋር አሁን የኔን ሐሳብ ሰምተሽ እንደራሽ ሐሳብ የሆነ ሐሳብ ሰጭኛለሽ። ከዛ ስለዚህ ከዚህ በምን ተለየ ነው? ላይክ ቤስት ፍሬንድ ብለን ካልነው ዲፕ ኢንሳይድ እኔ አሁን የእናቴ ጓደኛ አለች 40 ምናምን ዓመታቸው ነው። ኢቭን እናቴ አዲስ አበባ ሄዳ እኔ እዚህ ሆኜ የሆነ ነገር ማድረግ ካለባት ምንም አይነት ፐርሚሽን የለም ኩሽና ገብቶ የሆነ ነገር ለማስተካከል። Please stop comparing your relationship or friendship with the other people's friendship. That is also another problem ውዴ። ኮምፔር አታድርጊ ያንቺን ጓደኝነት ከአካባቢሽ ካሉ ያረኩልሽ ሙሉን ነው አዚ ጥያቄሽን ትመልስልሽና ይዲዲያ ከዛ አንቺም እንደገና ጠይቀታሽ ሙሉን ባልሻት መስመር ላይክ ፍሬንድሺፕ ይሆናል የምትዩን አዜ ብዬ በአንቺ መረዳት ጓደኝነት እንዲህ ነው መሄድ ያለበት የምትዩን እንደዚሁ አስቀምጭልን። ኤግዛክትሊ። እሺ እኔ ጓደኝነት ብዬ ጥሩ ጤነኛ ጓደኝነት ሁል ጊዜ መፈቃቀር እንዳለ ሁሉ ባውንደሪም ሊኖር ይገባል። እኛ ልባችን የእግዚአብሔር ቤተ መቅደስ ፍቅር የሚያድርበት ቤተ መቅደስ ነው። ይሁን እንጂ ኢየሱስ ክርስቶስ ከጓደኝነትም አንጻር ራሱ ባውንደሪ አስተምሮናል። የስራ ጊዜ አለ፣ የመገናኛ ጊዜ አለ፣ ቁጭ ብሎ የመነጋገሪያ ጊዜ አለ። ቅድም ከይዲዲያ ካለችው ነገር አንጻር እሷም ችግሩን ለማወቅ ፈልጋ ጓደኞቿን ጠይቃ ነበረ። ታበዥዋለሽ አሏት። ዩሲ እውነተኛ ጓደኝነት ሲኖር እኮ ያንቺንም ኮንሲደር የሚሰማሽን ነገር ኮንሲደር ማድረግ አለብኝ። ታበዥዋለሽ ካሉኝ ኦኬ ትንሽ ቀነስ ኮሚኒኬሽን መደወሉን እንደ ጭቅጭቅ ነው እኮ የሚመስለው። ኢቭን በተቃራኒ ጾታ ግንኙነት በራሱ ሰዎች ወደ ላቭ ቦምቢንግ ናርሲሲስቲክ ካራክተር ትሬት ሊያያይዙት ይችላሉ። አንቺ በየጊዜው በቃ ሰው በፍሬንድ የሚደውልልሽ ከሆነ ዛሬ ምን በላሽ፣ እንደው ተጨንቄ ምን አደርሽ፣ እንዴት ነው፣ ምን በላሽ፣ ምን ለበሽ፣ አሁን የት ነሽ፣ ከጓደኛሽ ጋር ምን ደረሰ ህይወትሽ ላይ እንዴ፣ ራስ ምታት ነው የሚሆነው። ያ ማፈቃቀር አለብን፣ መዋደድ አለብን፣ መረዳዳት አለብን። ግን ደግሞ ባውንደሪ ሊኖር ይገባል ነው ብዬ የማስበው። አንድ ኤክስፔክቴሽን ላይ ደግሞ
እንዳለችው ባሏም ራሱ እየረዳት ነው ያለው። ኤክስፔክቴሽን መጥፎ አይደለም። ምክንያቱም ጓደኝነት በሁለቱም ደረጃ ፍቅር መስጠትና መቀበል ነው። መስጠት ብቻ አይደለም፣ መቀበልም መኖር አለበት። መስጠት እንደምንችል ሁሉ የመቀበልንም ደግሞ ልምድ ማዳበር አለብን። ስለዚህ ኤክስፔክት ማድረጉ ጤነኛ ነው። ግን እንዲህ ሰዎች ፍጹም ካለመሆናቸው የተነሳ እኛ ኤክስፔክቴሽን መኖሩ እኛን ነው የሚጎዳው፣ እሷን ነው የሚጎዳው። ኤክስፔክት አታድርጊ። ማድረግ ነበረብሽ፣ ግን ከጓደኞችሽ ምላሽ አንጻር ኤክስፔክት አላደርግም። ጓደኝነት ላይ ኤክስፔክቴሽን ጭራሽ መሆን የለበትም። ከሰጪነት አንጻር ነው ሁሉ ጊዜ ማሰብ ያለብን። ከአእምሯችሁ ጀርባ ቢሃይንድ ዮር ሄድ ከአእምሯችሁ ጀርባ የሆነ ነገር ያዙ የሚባል ነገር አለ። ሁል ጊዜ ኮንስታንትሊ ከአንቺ የሚመጡ በቃ ድሬን የሚያደርጉሽ ኢሞሽናሊ ድሬን ፋይናንሻሊ ድሬን እንደገና ደግሞ ታይምሽን ድሬን የሚያደርጉ አይነት ሰዎች ከሆኑ መጠየቅ መቻል አለብሽ። ምክንያቱም ይሄ ሬድ ፍላግ ሊሆን ነው። ግን ከኔ አንጻር ሁልጊዜ መስጠት ያለብን እንጂ ኤክስፔክቴሽን መምጣት የለበትም። አሁንም ኤክስፔክት አታድርጉ ሳይሆን ቅድሚያ ኤክስፔክቴሽን ፋውንዴሽናችን፣ የጓደኝነት ፋውንዴሽናችን መሆን የለበትም ነው። ሶ that's what I can say for now። እሺ የዲዲያዬ እኔ ጋር እዚህ ጋር አንድ መጨመር የምፈልገው አሁን አንቺ እንደምትዩ ሁሉን ነገር ኢንፎርም የምትደራረጊያቸው ጓደኞች አሉ። ግን እሱ እንደ ጅማሬሽ ነው። ላይክ አሁን እኔ የዲዲያ ፍሬንድሺፕ እንደማየው አንዳንዴ አንደኛው ፋሚሊ ያገባና አንደኛው ፋሚሊ ሳያገባ ሲቀር አሁን አንድ አይነት አይደለም መንገዳችን የሚባል ነገር አለ ኢትዮጵያ። አንቺ ያገባሽ ነሽ፣ እኔ አላገባውም፣ እኩል አይሄድም ላይፋችን። አንቺ ልደት አለ አንቺ ቤት፣ እሷ ቤት ልደት የለም፣ አንመሳሰልም ወደሚል ሄደው እንኳን ቢሆን እንደዛ ተሰምቷት እንኳን ቢሆን አንቺ ነሽ ልታግዣት የሚገባው። ኢትስ ቢካዝ እሷ የምትፈልገው ህይወት አንቺ ካለ አንቺ 15 ዓመት ጓደኛዋ ነሽ፣ የምትፈልገውን ታውቂያለሽ። ሺ ስቲል ኒድ ዩ ያንቺ እኔ እንደሚሰማኝ። ምክንያቱም ይሄ በአንቺ ቤት የሚሆነው ነገር እሷ የምትፈልገው ልክ ነኝ ዲዲያ የምትፈልገው ህይወት ነው። ያንን ሲከፋት ከጎኗ መሆን አለብሽ። እና እኔ ጓደኛ አለችኝ እንዳልኩሽ 18 ዓመት ጓደኛ 18 ዓመት ሙሉ የሞላን 2 ልጆች አሏት፣ ባለትዳር ናት፣ እናምናት። ግን ቤት ሲሄድ እነሱ ቤት ሲሄድ ማሚዋ ሁሉም ሰው አግቢ ቤዚ እንዲህ መሆን አለበት ቤዚ አይረብሸኝም። መውለድ አለብሽ አይረብሸኝም። እሄዳለሁ አብሬ ኢንጆይ ያደርጋለሁ። አክስቴ ይሉኛል። እኔን አልረበሸኝም። ምናልባት ያንቺን ጓደኛ ከረበሻት አንቺ ነሽ ከጎኗ የምትሆኙ። የኔ ጓደኛው ምን ትለኛለች? ምን ያደርግልሻል እባክሽ ዘና ብለሽ ኑሪ ብላ እንደውም እንዳይደብረኝ ላይክ ስሜታዊ እንዳልሆን ታግዘኛለች። ይዲዲያ አንቺ እዚህ ላይ የምትዩ ካለ ልስጥሽ እድል ቀጥይ ማለት ነው። ላይክ አዚ ምናለሽ ላይክ ኤክስፔክት ማድረጉ which is እንትን ይላል። ግን እኔ ኤክስፔክት ማደርገው በጣም ትልቅ ሲቹዌሽኖች ላይ ነው ኤክስፔክት ማደርገው። ማለት አሁን ለምሳሌ 3 ወር 4 ወር ምናምን ላንደዋወል እንችላለን እና ሰው በራሱ ሩጫ ላይ በራሱ መንገድ ላይ ሊሆን ይችላል። ምክንያቱም የኔም የስራዬ ሁኔታ የህይወቴ ሁኔታ በጣም ብዙ ማለት ላይክ ብዙ ነገሮችን ስለምሰራ ምን አይነት ታይም እንደሚጣበብ አይኖ አንደርስታንድ አደርገዋለሁ። ግን አንዳንድ ጊዜ ክሪቲካል ኬዞች አሉ እንዳልኳችሁ ፖሊስ ሰዓት ሊሆን ይችላል። ላይክ ኤኒዋን አጠገባችሁ ቤተሰብ ላይኖር ይችላል እዚህ ቦታ ጋር እነሱ ፍሪ ታይም ከዛ እነዛን ታይሞች ላይክ እንትን የምትሉበት የኔ የምትሉት ሰው ያስፈልጋል አይደል? አንዳንዴ ላይክ በጣም አሁን እኔ which is በጣም ውስጤም ካዘነባቸው ታይሞች ነው እቺን አሁን ታይም የነገርኳችሁ። ላይክ ኤክስፔክት ማደርግበት ሁሌ አይደለም የሆነ በቃ ይሄ ፒክ ፖይንት በቃ ሰው የሚያስፈልገኝ ሰዓት ላይ ነው እንጂ ይሄ በትንሽ ትልቁ ለምን አልደወሉልኝም እንደዚህ ነው ምናምን አይነት ሰው አይደለም። they know themselves even አዜክ በጣም ከሚገርምሽ ፓርት ማለት ነው ግቢ ያለን አንደኛው ጓደኛዬ ይዲዲያ ያንዴ ሁለታችንም ኢኮኖሚክስ ነው ፈርስት ይዲዲያ የኔ ቆንጆ በጣም ይቅርታ ሰማሪያ አንድ ነገር ብሎ ሊወጣ ስለሆነ እኔ በለነና ይሄድሽ ሰማሪታን ይቅርታ የኔ ማር ቀጥል። እሺ ቀጥል ውዴ።
ኦኬ እኔ የዲዲያንም ሰምቻለሁ፣ የቅድም እህታችንም ሰምቻለሁ፣ ያዜብን እሷ ጥሩ ነው ሄዳለች። የእኔ ግን ትንሽ ወረስት ነው። ግን ትክክል እውነታው ይሄ ነው። በቃ ተቀበልነውም አልተቀበልነውም፣ ተዋጠልንም አልተዋጠልንም፣ እኔ የምለው ጓደኛ አያስፈልግም ነው ባጭሩ። ጓደኛ አያስፈልግም። ለምን እህት ካለው ሰው እህቱ ወንድሙ ጋር ጓደኛ ቢሆን ጥሩ ነው። ያገባ ደግሞ ከባሉ እና ከሚስቱ ጋር ቢሆን ጥሩ ነው። ለምን ጓደኝነት ጀስት ሃይስኩል እያለን ምናምን ጥሩ ነው። በቃ ሃይስኩል ምናምን እያለን ዩኒቨርሲቲ እና እስከ ሃይስኩል ከዩኒቨርሲቲ በኋላ ማርቲና ግን እኔ ይቅርታ እዚህ ጋር እኔ አሁን እንዳልኩ እኔ ከእህት በላይ የሆነች ጓደኛ አለችኝ። ኤክሰፕሽናል ብለን እንወስደዋለን። 1% እንደ ኤክሰፕሽናል 1% ነው እሱን የምንወስደው። በተረፈ ግን ሰው ከዩኒቨርሲቲ በኋላ ግን ጓደኛ ያስፈልገው። ለምን ቅድም እህታችን እኮ ተናግራለች አዜብ። ልክ ይኸውላችሁ ከዩኒቨርሲቲ በኋላ ኑሮ መለያየት ይጀምራል። በቃ ይለያያል። ወደንም ጠላንም መለያየት ይጀምራል። ደሃ ሀብታም መሆን ይጀምራል። በቃ ልክ ከዩኒቨርሲቲ በኋላ ኑሮ ሲጀመር አንዱ ደሃ ይሆናል፣ አንዱ ሀብታም ይሆናል። ይሄ እውነታ ነው። አንዱ ልጅ ይኖረዋል፣ አንዱ ልጅ አይኖረውም። አንዱ ያገባል፣ አንዱ አያገባም። አሁን ምን ይፈጠራል? ልዩነት ይፈጠራል ማለት ነው። አሁን ለምሳሌ ልጅ የሌላት ሴት ልጅ ያላት ጓደኛዋ ጋር እንዴ እየሄደች የእሷን ልጆች ሁሌ ልደት እያከበረች እድሜዋንና ጊዜዋን ለምን ትጨርሳለች? አያስፈልግም። እቺ ልጅ የሌላት ቆይኝ አንዴ እቺ ልጅ የሌላትና ባል የሌላት እንጆይ ልታረግ ይገባል። እንጆይ ልታረግ ሲገባ የእሷ የጓደኛዋን ልጅና ልጆች ልደት እያከበረች እድሜዋ፣ ጊዜዋ፣ ገንዘቧ በጣም ብዙ ነገሯ ነው የሚያልቀው። አያስፈልግም። ለምን አላስፈላጊ ነገር ነው እያደረገች ያለችው። ያቺ በሶስት አንድ ልጅ ስትወልድ የእሷን ልደት ሄዳ ስታከብር የልጇን፣ ሁለተኛ ስትወልድ የእሷን ስታከብር፣ የልጆቿን ልደቶች ስታከብር፣ የልጆቿ እንደዚህ የእንትኗ እንደዚህ የአንቨርሰሪዋ ስታከብር፣ እቺ ያላገባችውና ያልወለደችው ሴት ግን ጓደኛዬ ብላ እድሜዋን፣ ጊዜዋን፣ ገንዘቧን ለምን እዛ ጋር ታጠፋለች? ኖ። ስለዚህ እቺ ያላገባችው ያልወለደችው ሴት እንጆይ በቃ ማግባት እንኳን ከሌለባት እንጆይ ማድረግ አለባት። ዓለምን መዞር አለባት። በቃ አያስፈልግም። ለምን ምንም ጥቅም የለው። አደ ኢንድ ጥቅም የለውም። እመኝኝ፣ ምንም ጥቅም የለውም። ማች አያረግም። ለምሳሌ ጓደኛሽና አንቺ አንድ ልጅ ካላችሁ ኦኬ ማች ሊያደርግ ይችላል። ለምን ልጆቻችሁን አብራችሁ ታሳድጋላችሁ። ልጆቻችሁ ጓደኛ ይሆናሉ። የአንቺ ልጅ ልደት ሲከበር የእሷም ልጅ ልደት ሲከበር በቃ ይከፋፈላል። ኢትስ ኦኬ፣ ባላንስ ነው። በተረፈ ግን ካልሆነ ግን አይሆንም። በቃ እውነቱን ነው። አይኖ ይሄ ይመራችኋል፣ ያማችኋል። ግን እውነታው ይሄ ነው። እውነታውን ይሄ ነው። በቃ ዳትስ ኢት። ስለዚህ ጓደኛ ዩኒቨርሲቲ ጋር ልክ ያበቃል ማለት ነው። እስከ ዩኒቨርሲቲ ኢትስ ኦኬ። ከዛ ልክ ስትጨርሱና ወደ ኑሮ ስትገቡ ግን መቆም አለበት። በቃ ቢጤሽን ነው መፈለግ ያለብሽ፣ ማች የሚያደርግሽን ነው። አንቺ አንድ ልጅ ካለሽ አንድ ልጅ ያለው ሰው ነው ጓደኛ መያዝ ያለብሽ። አንቺ ልጅ ከሌለሽ ልጅ የሌለው ሰው ነው ጓደኛ መያዝ ያለብሽ። ጓደኛ እንኳን መያዝ ካለብሽ ማለት ነው። አለዚያ ማች አታደርጊም። በኋላ መጨረሻ ላይ ምን ይሆናል መሰለሽ? አሁን አይታወቅሽም። በኋላ ላይ ግን ምሬት ውስጥ ገቢያለሽ። በኋላ ግን አንድ ቀን ያቺ እንደዛ የልጆቿን ልደት እያከበርሽ እንደዛ እያልሽ የሆነ ቦታ ብትከዳሽ፣ የሆነ ቦታ ዞር ብትል፣ አንቺ የሆነ ነገር ስትሆኚ፣ አንቺ ወይ ብትታመሚ፣ አንቺ ብታጪ፣ ዞር ብትል በቃ ያኔ ክራሽ ታደርጊያለሽ። እዛ ጋር ከመድረሱ በፊት ግን እዚህ ጋር ያቆማል። በቃ መለያየት ሲመጣ ጓደኝነት መቆም አለበት። ጓደኝነት በቃ በተለይ አያስፈልግም ባይነኝ። ካስፈለገ ደግሞ እስከ ዩኒቨርሲቲ ድረስ ጥሩ ነው። ኢትስ ኦኬ፣ ኢትስ ጉድ፣ ፈን አለው፣ ደስ ይላል በጣም። ብቻ ለብቻ ነው በቃ ደስ ይላል፣ እንጆይ ታደርጊያለሽ። ልክ ግን ኑሮ ጋር ሲገባ ግን መበላለጥ ይጀምራል። ያን ጊዜ ቅናት ይጀምራል፣ ችግር ይመጣል፣ አንዱ ሰው ይጎዳል። ስለዚህ እኔ በበኩሌ እንዳትወጣ ግን ሳማሪቲና አንዳንድ ሰዎች እዚህ ላይ የሚሉትን እንድትሰማ እፈልጋለሁ። ሜቢ እስኪ ትንሽ ብጠብቅ ደስ ይለኛል። ካላ እንኳን ደህና መጣሽ። እንኳን ደህና ቆየሽ ቤዚ። ሁላችሁም ሰላም ብያለው። እህታችን አዜብ፣ ሁላችሁም እዚህም አላቃችሁ አመሰግናለሁ ስላጋበዝሽኝ። ማን ነው ስለተቀበልሽኝ እኔ ቆንጆ። እሺ
እሺ ቴማው ምን ነበረ? ምንድነው? ጓደኝነት። አዎ እኔ የወንድማችን ብቻ ነው የሰማሁትኝ እና እሱ ላይ ትንሽ ሀሳብ መስጠት እችላለሁ ከፈቀደልኝ ወይ? አዎ በሱ ሀሳብ እስቲ ኦኬ ስለ ጓደኝነት ያለሽ ዲዲያዬ፣ ይቅርታ ወደ አንቺ መለሳለሁ። የተለየ ሀሳብ ካላቸው ብዬ ነው እነሱ ካሽ። እሺ ያ አንድ ልጅ የሌላትን ማነው ጓደኛ እንደዚህ ልደት ላይ ምናምን እኔ ይሄ በጣም ይቅርታ ያሰበበት አይመስለኝም። በመስጠት ውስጥ እኮ ብዙ ነገር አለ። በመሳተፍ ውስጥ እኛ ለዛ ሰው ብቻ አይደለም የምንጠቅመው ለማለት እወዳለሁ። ላይፍ ነው እና ህይወት ነው። እዛ ጋር የምታገኘው ነገር አለ። ያቺ ልጅ ባይኖራትም ሌላ ሰው ጋር ሄዳ ኢንጆይ አርጋ ከዛ ልጆች ጋር ደግሞ ኢቭን ከልጅ ጋር እዛ እንትን መደራረጓ ኮሚኒኬት አድርጋ እዛ ጋር መታቀፍ፣ ሰላም መባባል፣ የልጅን ሽታ ማግኘት በራሱ ህይወት ነው ብዬ ነው ማምነው፣ ለራሴ በእኔ በኩል ማለት ነው። እና ወንድማችን የሄደበት ርቀት ማቴሪያል አዘል ነገር ነው ለማለት እወዳለሁ። እና ይሄ ጓደኝነትንስ እንዴት ትገልጫለሽ? ካላየ ለማለት እወዳለሁ። ቅር ካላለህ ወንድሜ፣ በእርግጥ የኖርከውን ኑሮ ያየህበት መንገድ ሊኖር ይችላል፣ ግን በእኔ በኩል እንደው ልክ አይደለም ባይ ነኝ። ጓደኝነት ያልሹ ጓደኝነት በጣም አስፈላጊ ነው ለእኔ። ለምሳሌ በጣም አስፈላጊ ነው። ስንኖር ሰው ለሰው መድኃኒትም ነው ይባላል እና ግን ትንሽ የምናያቸው የምንኖራቸው የኑሮ ውጣ ውረዶችና ሂደቶች የምናገኛቸው ሰዎች ምን ያደርጉናል? ይሄ እንደነዚህ አይነት ንግግሮችን እንድንናገር ጓደኛ አያስፈልግም እንድንል ትምህርት ይሆኑናል። እሱ ነው ችግሩ። በትክክል ስላልተወጣ ነው እነኚህ ነገሮች ይዞብን ይመጣል ህይወታችን ላይ እና ያ ግን ጥሩ አይደለም ባይነኝ እኔ በእኔ በበኩሌ። ምክንያቱም ብዙ ነገር ያሳጣናል። ከሰው ጋር መኖር ከትምህርትም ከምንም ነገር በላይ ነው፣ አስፈላጊ ነው ባይነኝ እኔ ለእኔ ለልጆቻችን፣ ለአካባቢያችን፣ ለአኗኗር ዘይቤያችን፣ ለሁሉ ነገር ጓደኛ፣ ጥሩ ሰው፣ ጥሩ መልካም የሆነ ሰው መኖሩ ትልቅ ነገር ነው ባይነኝ። ምክንያቱም እስኪ አስቡት፣ ቤታችሁ ዘግታችሁ ወጥታችሁ መግባት ከባል ጋር ብቻ ወይ ከልጅ ጋር ብቻ ኑሮ አይሰለችም? እውነት ለመናገር ይሰለቻል። ትንሽ ለውጦች መኖር አለባቸው። ከሰው ጋር እኮ የምንማረው ነገር አለ። ከሰው ጋር ስንውል ማናቀው ነገር ሁላ እናውቃለን እና ያ ራሱ ትምህርት ቤት ነው። ይሄ አቮይድ መደረግ ያለበት አይመስለኝም። ግን አያያዛችን እናስተካክል። 100% ቀና ነኝና ለጓደኛዬ ብቻ እየሰጠው ጊዜንም ሁኔታዬንም ሁሉ ነገር የሰጥቼ ልኑር ያለ ሰው ያ አካሄዱ በጣም በጣም ስህተት ነው። ይሄ በቃ ለእግዚአብሔር ብቻ እያልኩ ለእኔ ለቤተሰብ ልጆችን ቤትሽን ገለሽ ለሌላ ሰው መኖር ፋይናል ላይ እንደነዚህ አይነት ነገሮች ያመጣሉ። ጥግ እንዲያዝ ያደርጋል። በቃ ቤታችን እንድንጠላው ያደርገናል ያንን ሰው። ጓደኝነት ብቻ ሳይሆን ፋሚሊም ላይ ያለው ቅድም ስትናገር ነበረ እህታችን አዜብ፣ ባውንደሪ የሚባለውን ነገር በጣም 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 ሊሰመርበት የሚገባ አይደለም። ከጓደኛ ጋር ከልጅም ጋር ከባልም ጋር ከእናትም ጋር ከአባትም ጋር እነኛ ነገሮች ከሌሉ ፍቅርም አይጠነክርም፣ ፍቅርም አይኖርም። ምክንያቱም አንድ ሰው ዝም ብሎ በቃ ሰጥቶ ወይ ለዛ ሰው ጊዜ መስጠት ብቻ በማቴሪያል ብቻ አይደለም፣ ጊዜያችሁን ራሱ መስጠት በራሱ የሆነ ሰዓት ላይ ዋጋ ያስከፍላል። እኔ እንዲህ ሆኜ እኔ እንዲህ አድርጌለት እኔ እንዲህ ሰጥቼው አይደለም። ባላንሱን የጠበቀ ጓደኝነት፣ የመከባበር ከሁሉም በላይ መከባበር። ይሄ በቃ ማቴሪያሊስት ይሄ የሆነ ስጦታ ምንጥስ ያ አይሰራም ጓደኝነት ላይ። መከባበር የት ጠፋሽ ብሎ መፈላለግ፣ የት ጠፋህ ብሎ መፈላለግን እነኚህ ነገሮች ናቸው አጥብቆ የሚይዘው እና
እንደው በደንብ ሊጤንበት ይገባል ባይነኝ። ጓደኝነት ያስፈልጋል ባይነኝ። ቤዝዬ ብዙ አበዛው፣ ይቅርታ ስሜቴን ኧረ ነው። ጥሩ ነው። ይቅርታ። በጣም ኦኬ አመሰግናለሁ። እሺ ኦኬ እግዚአብሔር ያክብርልኝ። እሺ ቴንክ ዩ። እሺ እሺ። እሺ ወደ ሌላ ከመሄዴ በፊት ዲዲያ የምትይ ነገር ካለ በይኝና አንድ ቁጥር እየጻፍሽ ነበር አጠር ያ አድርገሽ። እኔ አሁን ቲንክ ምን ተብሏል? አጠቃላይ ሳጠቃልላችሁ ከመጨረሻ ላይ ከተነሳሁበት አንድ ነገር ልንገርሽ አዜ ብዬ ላይክ አንደርስታንድ እንድታደረጉኝ ላይክ ይሄ ገደብ ያለፈ ነገር እኮ አይደለም። አሁን ለምሳሌ ኖርማል ጤነኝነቱን ጓደኝነት ነው የምነግራችሁ። ይሄ ኤክስትሪም ባውንደሪን አሳልፌ ኦር ስለ ምናምን ስለ ግል እንትሪ አይደለም እያወራችሁ ያለሁት። ይሄ ጤነኛ አሁን ለምሳሌ እናንተ ቅድም ስታወሩበት አንድ ፍሬንድሺፕ ጤነኛ ነው ብላችሁ ኤክስፕረስ ያደረጋችኋት ነገር አለች አይደለ? ላይክ ጤነኝነቱ አሁን ለምሳሌ ጓደኞች የሆነ ነገር ሲሆኑ በቃ ሻው ፕሬ ፎር ዩ በቃ ማድረግ ካልቻልኩኝ እጸልይላችኋለሁ ምናምን ብዬ ላይክ እንደዛ ጭንቀት ውስጥ ሆነው ይስማይት እኮ ሌሊት ተነስቼ ልጸልይ እችላለሁ። ጠዋት ተነስቼ ተነሱና ጸልዩ ካላችሁበት አንጻር እንደዚህ እንደዚህ ተነስተን እንጸልይ ህብረት አርግታችሁ ጸልዩ ምናምን ያ ነገር ቦዘር ያደረገው ማለት ላይክ መጨረሻ ላይ ነው ምንድን ነው ምክንያት ምናምን ብዬ ስጠይቅ የተሰጠኝ መልስ አንቺ በቃ አንቺ ጓደኝነቱን ቫልዩ የምታደርጊበት መንገድ በቃ እኔ እሱ መንገድ አይገባኝም። በቃ እኔ አንቺ የሰጠሽኝ ቦታ ለእኔ አይገባውም ነው። ኢማጅን የ18 ዓመት ጓደኝነት ነው። ከዛ ደን ደግሞ ይሄ በቃ ዩኒቨርሲቲ ያለሁኝ የሚገርምሽ ነገር አንደኛዋ ጓደኛዬ ኢኮኖሚክስ ነው ፈርስት ዲግሪን የሰራሁትኝ እና ስታቲክ ሜጀር ሳብጀክታችን ፋይናል ሆነን እሷ ክላስ ገብታ በቃ ፈተና ሲጀምር ሰዓቱ ተቀይሮ ፈተና ሲጀምር ከሰዓት ላይ እንትር በይልኝ ደውይልኝ አልኳትኝ ማለት ነው። ከዛ እኔ ደግሞ ወደ ላይብራሪ ገባሁ። ተፈትነው ለካ ሰውየው 8 ሰዓት የነበረውን ፈተና 6 ተኩል አድርጎታል። ተፈትነው ሲወጡ እኔ 8 ሰዓት ስመለስ 8 ሰዓት ላይ ስመለስ ተፈትነው ወጥተዋል። ኢማጅን የ6 ዓመት ጓደኛዬ ናት ከ10ኛ ክፍል ጀምሮ። ከዛ ምን ሆነሽ ነው ያልነገርሽኝ ምናምን ነው የገባሽ መስሎኝ ሌላ ክላስ ምናምን። ኦኬ እሺ። ከዛ ደስ አስተማሪው እኔን ሞር ስለሚያቀኝ በዛም ኢንተር ኮርስ አሪፍ ነጥብ ስለነበረኝ በቃ ምችሎን ይሄ ፋይናሉ ያመልጥሻል ያንን ይዝልሻለሁ አለኝ። ከ60 አሪፍ ስለነበረኝ እሱን ያዘልኝ። በሱ የተነሳ ግን ጂፒኤ ወረደብኝ። ሶ ይሄንን ታይሞች እንኳን ዳር ናት ዴር ኢማጂን። አሁን እናንተ ጤነኛ የምትሉት ፍሬንድሺፕ ከገለጻችሁት አንጻር አሁን ቤዚዬ ዩ ሃቭ ቱ ቢ ዴር አልሽኝ አይደለም? ያ ስሜት ምናልባት እሷ ጋር ሊጎዳት ይችላል። ኢቭን ትዳር እንድትይዝ ጸልይ፣ ጾም ጸሎት ግቢ። ላይክ እንደ ክርስቲያን ስለሆነ ጾም ጸሎት ግቢ፣ ጸልይ፣ ይህንን ነገሮችን አድርጊ። ትዳር አንቺ ስለ እዛኛው ያ ሰው ስለጀነጀነሽ ያ ሰው ቴክስት ስላደረገ ትዳር አይሆን። ኦፍኮርስ ሁላችንም ሴቶች የምንሸወደው በዛ ነው እና ብዙ ጊዜ ደግሞ ተሸውዳ ይቻለሁ። ሶ እንደዛ ላይክ ትሩዝ የሆነውን ነገር ስንነግራቸው ዴይ ቲንክ ብዙ ሰው ስለፈለጋቸው ጀለሲነት ይመስላል። ከዛ እሱን ምክር መስጠት ተውኩኝ። ቢኮዝ ይሄ ነገር ልክ አይደለም። ምን አስባለሁኝ እኔ ፍሬንድሺፕ ላይ ትሩዝ ስፒኪንግ ያስፈልጋል። ላይክ እውነታውን እየተወራራን ካልሆነ በስተቀር አንቺ የሚመችሽን ብቻ መስማት የለብሽም አይደል? ይሄ ማለት ንጹህ ጓደኝነት ብላችሁ እንደዛ ከሆነ ኖ እሷ የሚመቻትን አለስልሰሽ አውሪ ከሆነ ያ ኖርማል ሰው ጋር የምናደርገው ኮንቨርሴሽን ይሆናል። አንዴ ልጨርስ። እነሱ እኔ ምንድነው እንትን ስፔሲፊክ ሆነና ከቶፒካችን እንትን እንዳይሆን እንደ ትምህርት ናቸው እኮ በቃሽ። ሰው እንደዚህ አሁን እኔ አሁን ይሄንን ሁሉ ኤክስፕሌን እያደረኩኝ ያለሁት ነገር አሁን በእኔ ጉዳይ ላይ ቶፒክ እንድታርጉ ላይክ ሪል የሆነ ፍሬንድሺፕ አለን የምትሉ ስታወሩ ስለነበር ነው። ላይክ ንጹህ የሆነ ፍሬንድሺፕ አለን ካላችሁ ላይክ ትሩስፉልነስ መናገር ችግር ነው ወይ? ላይክ ይሄ ነገር የምትሄጅበት መንገድ ልክ አይደለም ብሎ እውነታውን ለዛ ሰው መምከር ችግር ነው ወይ? ጓደኝነት የሚለው ሀሳብ ኢምፖርታንት ነው እና አሁን ግን በጣም እንደ ትርጉሙ እየመለስ ነው አይደለም አብዛኞቻችን።
እም፣ ጓደኛ ማለት ወንድም ማለት አይደለም። ጓደኛ እም፣ ማለት ጓደኛ ማለት ነው። ጓደኛ። እም፣ ስለዚህ በምድር ላይ ስንኖር ጓደኝነት ቬሪ ኢምፖርታንት ነው። ሰዋዊ ነው። እም፣ ሰዋዊ ነው ማለት ከራሳችሁን አስቡና እስቲ ቆይ ጓደኛ አያስፈልገንም የምትሉ ሰዎች አላችሁ። ጓደኛ ያስፈልጋል የምትሉ ሰዎች አላችሁ። እም፣ እኔ እየሰማው ያለው ጠቃሚ ፓርቱን ብቻ ነው። ግን እም፣ አያስፈልግም ወደሚለው ስንደርስ አደገኛ ነው የሚሆነው። ምክንያቱም ከደረሰብን ነገር አይደለም። እኛ በነገሩ በምድር ላይ የምንኖረው ለእኛ ብቻ አይደለም፣ ለሰውም ነው። ሰው ነው ጓደኞቻችን፣ አብሮነታችን፣ አገርን የሚያኗኑር ጓደኛ የሚለው ሀሳብ ኔሽንን የያዘ ጉዳይ ነው። ጓደኛ ሰዋዊ ነው። ስለዚህ አያስፈልግም የሚለው ላይ በጣም አደገኛ ነው ብዬ ያስባለሁ። ባውንደሪ የሚለው ጥሩ ሆኖ ሳለ ጓደኝነት ግን መጠቃቀም አይደለም፣ መቻልን ነው። መቻልን ነው። ለምሳሌ እኔ አሁን ለጓደኛ የማደርገው ለልጆቼ፣ ለወንድሞቼ፣ አጠገቤ ላሉት ሰዎች ካደረግኩ በኋላ ሼር ነው የምናደርገው። ይህ ሰብአዊ ማንነት ነው። ሼር ስታደርግ የምታደርገው ለጓደኛ ነው። ጓደኛ ማለት ባልንጀራ ማለት ነው። ባልንጀራ ማለት ነው። ጊዜ አጠን ወይም ደግሞ ታይማችን ተወስኖ ወይም ደግሞ አካባቢያችን ተወስኖ ከምናውቃቸው ሰዎች ጋራ ጓደኛ እንሆናለን እንጂ ብንችል ግን ለሰው ሁሉ ነው ጓደኛ መሆን ያለብን። ይህ አብሮነት ነው። ስለዚህ ይህ አብሮነት ልዩነት አለው። አንዱ ሰው ትልቅ ነው፣ አንዱ ሰው ትንሽ ነው፣ አንዱ ሰው ሀብታም ነው፣ አንዱ ሰው ድሃ ነው። ያንን ዲስቲንጉሽ አድርገን የምንለያየው እንኳን አይደለም። አብሮን የተማረ ሰው ከሕፃንነቱ ሄዶ አንዱ ሀብታም አንዱ ድሃ ሲሆን ጓደኝነታችን ተቋረጠ ማለት አይደለም። ይልቁንም እነዛን ሰዎች ናቸው ሪሜምበር ማድረግ ያለብን። እንዲያደርግልን አይደለም ጓደኝነት የሆነ ውል የምትፈራረመው ነገር ሳይሆን ከታች ጀምሮ የመጣ ሰው ጓደኛ ያስፈልገዋል። ምንም እንኳን ቢዚ የሆኑ ሰዎች አይታችሁ ከሆነ ለጓደኞቻቸው ሆነስ ናቸው። ግን እኛ ገር ያለው ጓደኝነት የተበላሸው ካለው ሲቹዌሽን አንጻር ነው እንጂ በአጠቃላይ ጄኔራል የሆነ ሀሳብ ነው የምነግራቸው። ጓደኝነት ቬሪ ኢምፖርታንት ነው፣ ያስፈልጋል። ወይዘር ይጥቀም ወይዘር ይጉዳሽ ምንም ችግር የለም። አንተም ልጎዳው ትችላለህ እኮ ሳታውቀው። ግን መድረስ ማለት ነው፣ ለሰው መድረስ ማለት ነው። አሁን ለማይደርሱልን ይቅርታና፣ አሁን አንድ ጥያቄ ተነስቷል። ጓደኝነቴን እየኖርኩት በጣም እየፈለግኳቸው እየደወልኩላቸው እየሆንኩላቸው አልሆኑልኝም፣ እንደውም በዛ ያንቺ በዛ ያሉኝ አሉ የሚል ሀሳብ ተነስቷል። እና እንደሱ አይነት እኩል ያልሆነ አለመግባባት ሲኖር ጓደኝነት ላይ 15 ዓመት አብረው ኖረው ግን እኩል ያልሆነ ሲሆን ምን ትመክራለህ ለሱ? አዎ እኮ እሱ ላይ ነው እኮ አሁን እሱ ላይ ነው ልዩነት እንጂ አሁን እሱ ባይፈጠር የጓደኛነትን ነገር ኮሽን አናደርግም ነበር። እሱ መኖር ግድ ነው። ምክንያቱም እያንዳንዳችን የራሳችን ጉድለት አለብን። ያንን ሰውዬ ጉድለቱን እንኳን የምንሸፍነው ስላጣ የምንሰጠው ብቻ አይደለም ጓደኝነት። ያ ዊክነሱ በቃ በኤክስትራ ሄደን ላንደውልለት እንችላለን። ግን ሰውየው በሚያስፈልገው ነገር ላይ ይህንን ስላደረገብን ግን የእኛን ማንነት በሱ ሞዴል ማድረግ የለብንም። አይ እሱ እንዲህ ስለከፋብኝ ወይ እሷ ስለከፋችብኝ እኔም አላደርግም የሚለው ከኛ ጓደኛ ማለት አንቺ ነሽ። አንቺ ለሰው የምታደርጊው ነው እንጂ ዩዶንት ኤክስፔክት። እያንዳንዱ ሰው ለጓደኛው የሚያደርገውን ነገር ከቻለ ነው። ሜቢ ያቺ ሰው ታማለች ወይም ደግሞ አልቻለችም ወይም ደግሞ የሆነ ነገር ጎድሏታል። ስለዚህ የጎደለውን ሰው ከእንደገና መክፋት አያስፈልግም። በነገራችን ላይ አንድ ሰው ኔጌቲቭ ሲያደርግባችሁ ብዙ ጊዜ አንኤክስፔክትድ የሆነ ነገር ሲያደርግ ችግሩ እዛ ሰውየው ጋር ነው። ልክ የሆነ ጉንፋን እንዲያዘው ኖርማል ሆኖ ጉንፋን ሲይዘው ኖርማል እንዳልሆነ ሁሉ በህይወቱ ውስጥ የሆነ ነገር አለ፣ ተቸግረዋል ማለት ነው። በዛ ወይ ነው የምናስበው። ከቻለን ነው። ካልቻለን የሀፍቱ ወደ ሌላ ነው የምንሄደው። ማለት እንረሳዋለን ማለት ሳይሆን በቃ እንተዋዋለን። ጀስት ዊ ኪፕ አወር ላይፍ ኮንቲኒስ። ያን ሰውዬ ጋር ያለንን ሪሌሽንሽፕ እኛ እናቋርጠውም፣ ራሱ ሊያቋርጠው ይችላል። ጓደኝነት የሁለት ሰዎች ሪስፖንድ ስለሆነ አንዱ አይ እኔ አያስፈልገኝም ብሎ ከሄደ ዊ ዶንት ቼስ ሂም አዌይ። ሊያ ነው ሊሚት የምናደርገው።
ቼስ የምናደርጋቸው ወንድሞቻችን፣ ልጆቻችን፣ ሚስቶቻችን፣ አባቶቻችን፣ እናቶቻችንን we have to chase them ኒር ጊዜ አለና ከጊዜያችን አንጻር ነው። ያንን ሰው ግን ራሱ ከከፋ ከቻለን እናስተምመዋለን፣ ከቻለን የሆነ ነገር እንመካዋለን። ራሳችን ጋር እንውሰደው። ሌትስ ኖት ቴክ ፍሮም አወር ፍሬንድ የሚጎዳ ነገር። በቃ ያ ሰውዬ ልክ አይደለም ማለት ነው። የራሱ ባህሪ ያለው አይደል ጓደኝነት፣ ባህሪውን ሉዝ አድርጓል። የጓደኝነትን ተግብሮት አጣሞታል። ስለዚህ እዛ ጋ የታመመ ነገር ስላለ እኔ ያንን ሪስፖንስ መስጠት የለብኝም፣ እንደሱ መሆን የለብኝም። ጓደኝነቶችን መቀጠል አለብኝ በቻልኩት መጠን። ሶሪ ግን ያው የማይገቡ ብዙ ነገሮች ተናገር ያለው አይ አይ ጥሩ እዚህ ነው። ጋር ላቁም። ተጫወቱ እና ሰማችኋለሁ። ታችሁኝ አይ ጥያቄ እዚሁ ካለ ሆነም ትችላለህ። ኢትስ ቦታ ኦኬ ቴንክ ዩ። ካስገባችሁ ሌላ ሰው ማለት ነው። እሺ ቴንክ ኢትስ ዩ ቬሪ ኦኬ ማች እዚሁ ሁን። በጣም ጊዜ ስለሰጠ አመሰግናለሁ። እሺ ሳማሪያ የምትለው ነገር አለ እዚህ ላይ ያንተ ተቃራኒ ሀሳብ ስለሆነ እዚህ ላይ እድል ልስጥና ትሄዳለህ። አዎ አሁን ምንድን ነው ቅድም እህታችን ብዙ እኮ ነገረችን እኮ በዛም በዚህም በዛም በዚህም ስንሰማው ከጓደኛ ተጎድታለች። በቃ ምንድን ነው አሁን ኢንጀነራል ስናደርገው የእሷ ከጓደኛ ያገኘችው ምንም ጥቅም የለውም፣ ያገኘችው ነገር የለም። ስለዛ ነው እኔ ምንድን ነው እንኳን ጓደኛ እህትና ወንድም እንኳን ልክ ኑሮ ጋር ስንደርስ እንለያያለን። በቃ እህት ወንድም ምናምን ምን ይሆናል? አንድ ድሃ አንድ ሀብታም መሆን ይጀምራል። ያን ጊዜ ሀብታሙ ሀብታም ጓደኞች ይፈልጋል። እሱን እንትን የሚያደርጉት ሰዎች ነው የሚፈልገው። በቃ ከሻይም መጠጣት የሚፈልገው ምንም የሚፈልገው ያን እሱን ማች የሚያደርጉትን ሰዎች ነው። ይሄ በጣም ዝቅ ብሎ ድሆችን የሚፈልግ ሰው 1% እሱ ማለት ኢየሱስ ማለት ነው እንጂ ሰው አይደለም። በቃ በኢየሱስ አምሳል ያለ በቃ እዚህ ምድር በአሁኑ ሰዓት ሊኖር ይችላል እንደሱ አይነት ሰው እኮ ድሃ ፈልጎ ጓደኛ የሚያደርግ ሰው። ግን እንደዛ አይነቱ ሰው ሬር ነው ልንል ነው 99%። ስለዚህ ማች ማድረግ ልክ ከኑሮ ጋር ስንገባ ማች ማድረግ ግዴታ ነው። ሃይ ስኩል እያለን ምናምን ኢትስ ኦኬ ጓደኛ አይ ማንም ምንም አያይም። ሁሉም ተማሪ ነው። ሃይ ስኩል ኤሌመንተሪ ተማሪ ነው፣ ሃይ ስኩል ተማሪ ነው፣ ዩኒቨርሲቲ ተማሪ ነው። ምን አለው? ምንም የለውም። ሚስት የለውም፣ ቤት የለውም፣ ኑሮ የለውም፣ ምን የለውም። ሁሉም ጓደኛ ጥሩ ጓደኛ ይሆናል። ሁሉም አሪፍ ጨዋ ነው። ሁሉም ጨዋ ሆኖ ይኖራል። ልክ ግን ሁሉም ወደ ኑሮ ሲገባ ግን መለያየት ይመጣል። እንኳን ጓደኛ እህት ወንድም ጋራ መለያየት ይመጣል። ወንድማችሁ እህታችሁ እንኳን ምን ማለት ይጀምራል? ከእናንተ ይልቅ ያለው ጋራ ጓደኛ መሆን ይፈልጋል። ተውት፣ ጓደኛ ነን ተውትና ጓደኛ የእናት አባታችሁ ልጅ እንኳን ማንን ይፈልጋል? ከሱ የሚስተካከል ሰው ጋር ይፈልጋል። ጎልፍ ሄዶ የሚጫወት በቃ የሆነ ከሱ ጋር ማች የሚያደርገውን ሰው ነው የሚፈልገው። ስለዚህ ይሄ ሪያሊቲውን አሁን ኖ አይደለም ብለን እንዶ ጥርሳችንን ነክሰን መከራከር ምንም አያዋጣም። ማዋጣውን ነገር እየሆነ ይሄው አሁን እኮ እየሆነ ያለውን ነገር አይደለም ብሎ አንድ ሳማሪታን አንድ ጥያቄ አንድ እዚህ ጋር የምመልስልህ ይዲዲያ ናት። አሁን ከጓደኛዋ የተሻለ ህይወት እየኖረች ያለችው እና ይዲዲያ ናት እየተገፋችም ያለችው ሰው ስለ አሁን ያቺ ሰው ኖሯት አይደለም ጓደኝነቱን ፑሽ እያደረገች ያለችው ይኸውልሽ መኖር አይደለም። ትክክል ነዋ። ስትበል ይኸውልሽ ምን አለ መሰል ጓደኝነት ራሱ ድሃው ራሱ ያለውን አይፈልገውም። ለምን? በቃ ይፊል ባድ። አሁን እሱ ካለው ሰው ጋር ጓደኛ አሁን እኔ ከኔ በጣም ኤክስትሪምሊ የሚበልጠኝ ሰው አልፈልግም ጓደኛ መሆን። ለምን? ኦልዌይስ እንትን ሆናለሁ፣ ደስ አይለኝም። በቃ ማች ስለማላረግ ራሱ አይ ፊል ባድ። በቃ እኔ እንደዚህ የለኝም ብዬ ስለማስብ ራሱ ከኔ በጣም የሚበልጠው ሰው ጓደኛ እንዲሆን አሁን እሷ የተሻለች ነች። ኦኬ ጓደኞች አይፈልጉም ከእሷ ጋር ጓደኛ መሆን። ያ እኮ ነው ችግሩ። ያነሰው ራሱ ይደብረዋል። ከበለጥሽው ራሱ ይደብረዋል። ስትበልጪ ደግሞ አንቺ የተሻለ ትፈልጊያለሽ። በልጠሽ ደግሞ አሁን አንዳንዱ ደግሞ በልጦ ያነሰውን ይፈልጋል፣ ለመርገጥም ስለሚመቸው ማለት ነው። ለምን? ሌላኛውን ያ ትልቁን መርገጥ ስለማይችል እንደፈለገ መሆን ስለማይችል አሁን ስለዚህ ፍሬንድሽፕ በቃ አያት ገብቷቸዋል። ይሄ በኋላ ታዩታላችሁ። ስለዚህ ስትሬት እኩል ካልሆነ እመኑኝ
አይሰራም። በቃ ያው አሁን መሄጃ ደርሷል ብዬ ነው እንጂ ኢትስ ናት ፍሬንድሺፕ። አሁን የምታወራው ግን ያው ፍሬንድሺፕ አይሆንም። እንግዲህ እድልም የሰጠሁት ያው ኤክስፒሪየንስ ያላችሁ ሰዎች ተናገሩ። እኔ ግን እኔ 100% ይሄ እርግጠኛ የሆንኩትን በብዙ ሰዎች ላይፍ ውስጥ ያየሁትን ነው። ያው እሺ ሰማሪታን ሄለን እንዴት ነሽ? ብዬ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እኔ ያው ሳቂ መጣብኝ። እንትን ስለ ጓደኝነት መሰለኝ ቶፒኩ አይደል? ጓደኝነት እስኪ ድጋሚ ገለጭልኝ። ምክንያቱም ጓደኞቻችንን እንዴት ነው የመረጥነው? ከጓደኞቻችን ምንድን ነው የምንፈልገው? እንዲሁ ጓደኛ ፈልገን ነው ወይ ማለት አብሮነታቸውን ነው ወይ ነበር ሲጀመር ወሬው። አሁን ግን ሄደና ላይክ ጓደኞቻችን እየሆንላቸው የማይሆኑልን አሉ፣ ወይም ደግሞ እንደውም ጓደኛ አያስፈልግም ራሳችንን ያለ ነው የሚል ላይ ደርሰናል። እና እስቲ ሀሳብሽ። ሶሪ ይቅርታ እየንደረብሻችሁ። ግን እኔ ምንድን ነው የምለው ጓደኝነት አስፈላጊ ነው። ባይዘዌ ሶሻል ላይፍ ይሄ አሁን ኢትዮጵያ ውስጥ ናቹራል የተሰጠን የኛ ሶሻል ላይፍ አለ አይደለ? እሱ ሶሻል ላይፍ በጣም ለሜንታል ሄልዝ አሪፍ ነው፣ ለሜንታል ሄልዝ ማለት ነው። ግን እኛ ኢትዮጵያኖች ስላለንና ስለኖርንበት እንደ እንትን ቫሊዩ አንሰጠውም እና በጣም ለሜንታል ሄልዝ ጓደኝነት መጥፎ አይደለም፣ ጥሩ ነው። ግን ጓደኝነቱ በምንድን ነው የተመሰረተው ነው ጥያቄው። ጓደኛ ስፒክ ስናደርግ እንዴት አድርገን ነው ፒክ የምናደርገው? ሌላው ደግሞ ኤክስፔክቴሽን መኖር የለበትም ጓደኛ ስንይዝ። እኔ እና አንቺ አሁን ጓደኛ ብንሆን እኔ ምናልባት በሆነ ነገር ልደርስልሽ እችላለሁ ምናምን ነገር፣ ግን አንቺ አጋጣሚ ሆኖ ላድርሽልኝ ትችያለሽ። ወይ አልተመቸሽም፣ ወይ ታመሻል፣ ወይ ሰምቲንግ የሆነ ነገር ሀፕን ሊያደርግ ይችላል። ወይም ደግሞ እንደኔ ላታስቢ ትችያለሽ። ሁላችንም አስተሳሰባችን አንድ አይነት አይደለም። ለምሳሌ የሆነ ቦታ ላይ መድረስ እያለብኝ የማይደረስ ይመስለኝ ይሆናል፣ አላውቀውም። ገባሽ አይደለም? እና ቤዝዶን የሆነ እንትን መሆን የለበትም ጓደኛ። እንደገና ደግሞ ብዙ ጊዜ እኮ ኤክስፒሪየንስ አድርጋችሁት የምታውቁ ከሆነ በጣም የምትደርሱላቸው ሰዎች አይደርሱላችሁም። ግን እናንተ ለነዛ ሰዎች ጥሩ ስታደርጉላቸው ምንም በማታውቋቸው ሰዎች ግን ትካሳላችሁ። እኔ በጣም በላይፌ ብዙ ጊዜ እንደዚህ አይነት ነገር ሀፕን አድርጎብኝ ያውቃል። እና በጓደኝነት እኔ አሁን ሰርክሌ ጠባብ ነው፣ ብዙም ጓደኛ የለኝም፣ የተወሰኑ ናቸው። ግን ቢሆንም በጓደኝነት አምናለሁ። ለምን? ቴራፒ ስለሆነ አብረሽ ትውጫለሽ፣ ትስቂያለሽ፣ ትጫወቻለሽ፣ ትዝናኛለሽ። ገባሽ? አለስ ቶክሲክ እስካልሆነ ድረስ ማለት ነው። ጓደኛ ማያስፈልገው ቶክሲክ ሲሆን ነው። ኤንቪ፣ ቅናት፣ ጀለሲ ምናምን እንደነዚህ አይነት ነገሮች ካሉ ኢትስ ቤተር ቱ ቢ ባይ ዩርሰልፍ። ግን ኢፍስ ላይክ አብረሽ የሆነ ጥሩ ጊዜ የምታሳልፊ ከሆነ አብረሽ በሆነ ነገር አብረሽ የሆነ ሰንባዲ አጠገብሽ ሲኖር ምናምን መጥፎ ነገር አይደለም፣ ጥሩ ነገር ነው። እና እንደውም ለሜንታል ሄልዝ ራሱ በጣም የሚበረታታ ነገር ነው ጓደኝነት። እና እኔ ጓደኝነት አበረታታለሁ። አመሰግናለሁ። እሺ ቴንኪው።